ሶ እንግዲህ የመጀመሪያውን ዙር ንባብ ከጨረስ በኋላ ሁለተኛው ዙር በጂኦፖለቲክስ ላይ በኢንተርናሽናል ኦርደሩ ምን ይመስላል ያለንበት ሪጅን ምን ይመስላል የሚለው ላይ ያተኩር ጥሩ ነው በሚል እዛ ላይ የሚያተኩር ነው ብለን ነበረ። ለዛም ይሁን ቴማቲክ የሆኑ ንባቦች አዘጋጅተን እንግዲህ ስናነብ ቆይተናል። ትንሽ ኦንላይን ዲስከሽናችን ለመጀመር ቆይተናል። በርግጥ ዓለም ዋንጫው ማለቅ ነበረበት፣ ግን በየሰፈሩ ደግሞ ትንሽ የንባብ ቡድኖች ለማቋቋም እየሞከርን ነውና የምታስታውስ ከሆነ ባለፈው የኢምፐርሰን ኢቨንታችን ላይ የእያንዳንዳችን የክፍለ ከተማ ወረዳ ምናምን አድራሻ ወስደን ነበረ። ግን ሁሉንም እንደዚሁ ራንደምሊ በግሩፕ ውስጥ መክተት ስላልፈለግን ያው ለሁላችንም ደህንነት ሲባል ሰዎችን በደንብ እናውቃቸው መሆን አለባቸው፣ መጀመሪያ ፐርሰናሊ አፕሮች ማድረግ አለብን በሚል እሱን ለማድረግ ትንሽ ጊዜ ወስዶብናል። አሁንም እሱን እያደረግን ነው። ዞሮ ዞሮ ሰው ለዛ ነው የዘገየ ነው። ለመጀመሪያ ያህል ያው እንደሚታወቀው ወቅታዊ ፖለቲካ ጉዳዮች ላይ ኮመንት አናረግም፣ ምክንያቱም እዚህ ብዙ አይነት ሰው አለ፣ ብዙ አይነት አቋም ያለው ሰው አለ። በተቻለ መጠን ማናችንም ኦፌንድ ሳናደርግ ያነበብነው ነገር ላይ ብቻ ለማተኮር እንሞክራለን ማለት ነው። ሌላው አሁን ያነበብን ያለነው የጂኦፖለቲክስ ላይ የሚያተኩረው ጽሁፍ ከባለፈው አንጻር በጣም የሚቀል ይመስለኛል። የቪዲዮ አማራጮች ላይ እያንዳንዱ ንባብ ለማቅረብ ሞክረናል። ኢንትረስቲንግ ሆኖ አግኝታችሁታል ብዬ ተስፋ አድርጋለሁኝ። ብዙ አልይዛችሁም፣ አንበባችሁን የመጣችሁት ብዬ ተስፋ አድርጋለሁ። በጣም ባጭሩ ለመነሻ እንዲሆን ያህል እንግዲህ እንደ አንከር ቴክስት የተጠቀምነው አንድ መጽሐፍ አለ። የአዲስ መጽሐፍ ነው፣ ቅርብ ጊዜ የወጣ መጽሐፍ ነው። የዶኔሊ መጽሐፍ በቀይ ባህር አካባቢ በሬድሲ አካባቢ ያለው ፓወር ፖለቲክስ ምን ይመስላል የሚለውን ጉዳይ ላይ የሚያጠነጥን መጽሐፍ ነው። እሱን እንደ አንከር ቴክስት ተጠቅመን እንደ ዋና ጽሁፍ ተጠቅመን ከዛ ከስር እሱን የሚመግቡ ሌሎች ጽሁፎች እያደረግነው ለማንበብ የሞከርነው። ለመጀመሪያው ዙር ያዘጋጀናቸው የነበሩ ንባቦች አንደኛው የፊል ኬሊ ክላሲካል ጂኦፖለቲክስ ምንድን ነው የእሱ ቲዎሪዎች የሚለውን የሚያብራራበት ነው። ከዛ የኦዌንን እንዲሁ ለምዶ የክላሲካል ጂኦፖለቲክስ የተሻለ ቲዎሪ ሆኖ ለምንድን ነው የሚለውን ዲፌንድ የሚያደርግበትን ጽሁፍ፣ ከዛ ደግሞ የቲም ማርሻል ፕሪዝነርስ ኦፍ ጂኦግራፊን ኢንትሮዳክሽን ቻፕተሩን እንደዚሁ መርጠን እንግዲህ እነዚህ አራት ጽሁፎችን ነው ስናነብ የቆየ ነው። በጣም ባጭሩ ክላሲካል ጂኦፖለቲካል ቲዎሪስ ስለምንድን ነው የሚያወራው ምንድን ነው የሚለውን ነገር ከፊል ኬሊ አምስተኛው ምዕራፍ ነው ስናነብ የነበረው። ከሱ ላይ የተወሰኑ ያወጣኋቸው ነገሮች ባጭሩ፣ ከዛ እንደ አንከር ቴክስት ከተጠቀምነው የዶኔሊ መጽሐፍም እንዲሁ የወጡ ነገሮችን በጣም ባጭሩ አንድ 5 ማክሲመም 10 ደቂቃ ወስጄ ላንሳና ከዛ እንደ መወያያ እንዲሆኑ ያዘጋጇቸው ጥያቄዎች አሉ። አንብባችሁታል ብዬ ስለማስብ እነሱ ላይ ተመርኩዘን እንወያያለን ማለት ነው። ፊል ኬሊ ጂኦፖለቲክስ ቲዎሪ አይደለም ሞዴል ነው የሚል አቋም አለው። ምክንያቱም በጣም የተለያዩ ቲዎሪዎች በውስጡ ስለያዘ ራሱ እንደ አንድ ቲዎሪ መጥቀስ አስቸጋሪ ነው። እንደ ቱልቦክስ ብናየው የተሻለ ነው። አንድ ሞዴል አለ፣ በዛ ውስጥ ራሳቸው ለጂኦፖለቲክስ አስክራይብ የሚያደርጉ እኔ የጂኦፖለቲካል ንድፈ ሐሳብ ነኝ የሚሉ ብዙ ቲዎሪዎች ስላሉ የቲዎሪዎች ስብስብ ወይም ሞዴል አድርገን መውሰድ እንችላለን የሚል እምነት አለው። እና እንግዲህ ጂኦፖለቲክስን በተመለከተ ብዙ አይነት ዴፊኒሽኖች ይቀርባሉ። የአንዳንድ ሰዎች ዴፊኒሽን መልክዓ ምድር ዲተርሚኒስቲክ ነው፣ የፖለቲካችን የሚወስን ነገር ነው። ሰዎች ኤጀንሲ የላቸውም። የሀገራት መሪዎች፣ የስቴት መሪዎች ኤጀንሲ የላቸውም። በቃ ጂኦግራፊ ነው ሁሉም ነገር የሚወስንላቸው የሚሉ አሉ። አሁን ደግሞ ፖስት ስትራክቸራሊስቶች ደግሞ ጂኦግራፊ እኛ ለጂኦግራፊ የሰጠነው ትርጉም ነው እንጂ ጂኦግራፊ ምንም ማለት አይደለም የሚሉ አሉ። ፊል ኬሊ ግን መሀል ላይ ነው ያለው። ኦፍኮርስ ጂኦግራፊ በጣም ትልቅ ተጽዕኖ አለው፣ ግን ሰዎችም ስቲል ወይም የሀገራት መሪዎች የራሳቸው ኤጀንሲ አላቸው የሚል አቋም ነው ያለው። ባጭሩ ሲቀመጥ መልክዓ ምድራዊ ፖለቲካ ወይም ጂኦፖለቲክስ ማለት የአንድ አካባቢ ስፓሻል ኦሪየንቴሽን የመልክዓ ምድር አቀማመጥ በፖለቲካው ላይ ወይም በፖለቲካል ኢንተራክሽኖች ላይ ያለውን ተጽዕኖ የሚመረምር የእውቀት ዘርፍ ነው ባጭሩ። በዚህ ውስጥ እንግዲህ በዚህ ሞዴል ውስጥ በጂኦፖለቲካል ሞዴል ውስጥ ወደ 60 ምናምን ቲዎሪዎች ነው የሰበሰበው ፊል ኬሊ እና በተለያዩ
በግሩፕ አድርጎ በ5 ግሩፖች አስቀምጧቸዋል። የመጀመሪያው ከፖዚሽን ጋር አገራት ከሚገኙበት አካባቢ ጋር የተገናኘ የሚገናኙ ቲዮሪዎችን ያስቀመጠበት አለ። ያው ሂስቶሪካሊ የሚታወቁት ሀርትላንድ፣ ሪምላንድ፣ ሴንተር ፔሪፌሪ፣ አይላንድ ፖዚሽን እና የሚባሉትን እዚህ ውስጥ የከተታቸው። ያው ሀርትላንድ ቲዮሪ እንደምታውቁት ዋናው ዩሬዥያ የሚባለው ማኬንደር ነው ይሄንን ቲዮሪ ያመጣው። ዩሬዥያ ማለት አውሮፓና ኤዥያ መሃል ላይ ያለው አካባቢ በጣም ሰፊ ነው፣ ብዙ ሪሶርስ አለው፣ ብዙ ሰው አለው። ስለዚህ እሱን አካባቢ የተቆጣጠረ ነው ዓለምን መቆጣጠር የሚችለው የሚል አቋም ነው የነበረው። ከሱ በተቃራኒ ደግሞ የነ ስፓይክማን መተው ነው አይ መሃሉን የተቆጣጠረ ሳይሆን ሪምላንድን የተቆጣጠረ ነው። ሪምላንድ ማለት በኮስት እና በመሃል ሀገርና በባህር ዳርቻ መካከል ያለው አካባቢ ማለት ነው። ይሄ ለሲ ፓወርም ቅርብ ነው፣ ለመሃል ሀገርም ቅርብ ነው። ስለዚህ እሱን አካባቢ የሚቆጣጠር ነው ሞር ፓወርፉል የሚሆነው፣ ምክንያቱም ቾክ ፖይንቶችን ምናምን ሁሉ የመቆጣጠር እድል ያገኛል የሚል አርጊውመንት አቅርቧል ማለት ነው። ከዛ የሴንተር ፔሪፌሪ ላይ ደግሞ በተመለከተ መሃል አካባቢ ላይ ያሉ ሀገሮች የራሳቸው ዲስአድቫንቴጅ እና ዲስአድቫንቴጅ ያጋጥማቸዋል። ለምሳሌ አድቫንቴጅ ከተባለ ለብዙ ሀገራት ቅርብ ነው የሚሆኑት፣ ሪሶርስ በቀላሉ ሊያገኙ ይችላሉ። ዲስአድቫንቴጅ ከተባለ ደግሞ ያው ቾክድ ሊሆኑ ይችላሉ፣ ሊዘጋባቸው ይችላል መንገድ እና በዚህ ምክንያት ኤክስፓንድ ለማድረግ ሊመርጡ ይችላሉ፣ ለመስፋትና እስከ ዳር ሀገር ሄደው ወይም እስከ ባህር ዳርቻ ሄደው ያለውን አካባቢ ለመጠቅለል ሊሞክሩ ይችላሉ። ይህ አንዳንድ ጊዜ ባክፋየር ያደርግና ወደ መነሻቸው ኮር ጭራሽ እንዲሰበሰቡ ሊያደርጋቸው ይችላል፣ ይሳካላቸው ይችላል። እነዚህ ሁሉ ነገሮች ዲስከስ ያደርጋል። ከዛ ፒቮታል የሚላቸው ደግሞ ወይም የሪጅን ላይ የሚያተኩሩ የሚላቸው ቲዮሪዎች አሉ። ለምሳሌ ከዛ ውስጥ አንዱ ሻተር ቤልት የሚለው ነው። ሻተር ቤልት ቲዮሪ የሚለው ምንድነው? አንድ አካባቢ ላይ ሎካል የሆነ የአካባቢ የሆነ ግጭትና ኢንተርናሽናል የሆኑ ወይም በግሬት ፓወርስ መካከል የሚደረጉ ግጭቶች አንድ አካባቢ ላይ በአንድ ጊዜ ተሰናስለው ሲገኙ ማለት ነው። ግሬት ፓወርስ ትልልቅ አቅም ያላቸው ሀገሮች የሆነ ኢንተረስት እዛ አካባቢ ላይ ይኖራቸውና እዛ አካባቢ ላይ ውጊያ ያደርጋሉ፣ ግን በፕሮክሲ ነው ውጊያው የሚሆነው። አካባቢ ያሉት ሀገሮች ደግሞ የራሳቸው ጸብ ይኖራቸውና እነሱ ይዋጋሉ። እነዚህ ሁለት ጦርነቶች ወይም ግጭቶች ሲሰናሰሉ ሻተር ቤልት የሚባለውን አይነት አካባቢ ይፈጥራሉ የሚል ቲዮሪ አለ። ከዛ ስፔር ኦፍ ኢንፍሉዌንስ የሚለው ነገር አለ። በየአካባቢው ያሉ ትልልቅ ፈርጣማ ጡንቻ ያላቸው ሀገሮች አካባቢያቸው ላይ ማንም እንዳይመጣ ዘግተው የሚቆጣጠሩበት ማለት ነው። ከዛ ኢንሰርክልመንት የሚለው አለ። ይሄ ደግሞ በዙሪያ የከበበኝ በሙሉ ጠላት ሀገር ነው ብለው ስቴቶች ሲያስቡ ወይም ጠላት ሀገር ሲከባቸው የሚፈጠር አይነት ሁኔታ ነው። ከዛ ቼከር ቦርድ ደግሞ የሚለው አለ። ቼከር ቦርድ ማለት አገራት ኢሚዲየት ጎረቤታቸውን እንደ ጠላት ይቆጥሩና የጎረቤታቸውን ጎረቤት ግን እንደ ወዳጅ ይቆጥራሉ። ምክንያቱም ሁልጊዜ ኢሚዲየት ጎረቤት ነው ጠላት የሚሆነው ተብሎ ስለሚታሰብ የጎረቤት ጎረቤት ያው የጠላት ጠላት ይሆናል ማለት ነው፣ ወዳጅ ይሆናልና ብዙ ቦታ ላይ እንደዚህ አይነት ቼከር ቦርዶች ይኖራሉ ዓለም ላይ። ብዙ ምሳሌዎችን ያቀርባል። ከዛ ፊቸሮችን ደግሞ በተመለከተ ተራራ ነው ወይ፣ ሲ ፓወር አለው ወይ፣ ቾክ ፖይንት አለው የአካባቢው ላይ እንደ ባቤል መንደብ እንደ ሆርሙዝ ስትሬት ምናምን። ከዛ ደግሞ በቂ ሪቨሮች አሉ ወይ፣ ወንዞች። ለምሳሌ ቲም ማርሻል ትልቁ አርጊውመንት አፍሪካ በወንዞች የተበደለች ናት ብሎ ነው የሚለው። አውሮፓ ለእርሻም ለትራንስፖርት ምናምን ይሆናል ወንዞቹ፣ አፍሪካ ውስጥ ያሉ ወንዞች ግን ለዛ መቼ አይደሉም የሚል አርጊውመንት አለው። በሚቀጥሉ ሳምንታት ስለምናየው አርጊውመንቱን አንደርስታንድ ለማድረግ እንሞክራለን። ከዛ ስለ ቦርደርስ ደግሞ እንዲሁ ከድንበር ጋር የተገናኙ ቲዮሪዎች አሉ። ኦርጋኒክ ነው ወይ ድንበሩ፣ ተፈጥሯዊ ነው ወይ ድንበሩ። ለምሳሌ ተፈጥሯዊ ድንበር ከሆነ ለምሳሌ አሁን የሂማሊያን ተራራ ከወሰድን በቻይናና በህንድ መካከል ያው ፉክክርም ጸብም አለ፣ ግን የለየለት ጦርነት ውስጥ ለመግባት የሚቸገሩት በመካከላቸው ትልቅ በጣም ዝናባማ የአየር ጸባይ ያለው ሂማሊያ ተራራ አለ። እሱን አልፎ መዋጋት አስቸጋሪ ስለሆነ እንደ ግጭት ውስጥ እንዳይገቡ ከልክሏቸዋል። ኦርጋኒክ ደግሞ ሲሆን የባህል ተዋጽኦን የጠበቀ ድንበር ነው ወይ ወይስ አርቲፊሻል ድንበር ነው፣ ግጭት ያለበት ድንበር ነው ወይ፣ ፍሮንቲር ነው ወይ፣ እነዚህ ነገሮች በሙሉ የሚመለከቱ እንዲሁ ቲዮሪዎች አሉ ማለት ነው። ሌሎችም በርካቶች አሉ፣ ብዙ ሊይዛቸው አልፈልግም። ያው ያላነበበ ሰው እንደዚህ ዋጭም ሰምራይዝ ለማድረግ ያህል ስለሆነ ማለት ነው። ከዛ
ሁለተኛው ያነበብነው መጽሐፍ እንግዲህ የዶኔሊ መጽሐፍ ነው። ዶኔሊ ዋናው ፖይንቱ ምንድነው? ኢንተርናሽናል ኦርደር ምንድነው? ሪጂናል ኦርደር ምንድነው የሚለውን ነገር ማስረዳት ነው መጽሐፉ። ከዛ በኋላ ቀይ ባህር ላይ ያለው ሪጂናል ኦርደር ወይም እዚህ ሬድ ሲ አካባቢ ያለው ኦርደር ምን ይመስላል የሚለው ነገር ማስረዳት ነው የመጽሐፉ ዓላማና ሲነሳ በኢንተርናሽናል ኦርደር እና በኢንተርናሽናል ሲስተም መካከል ያለው ልዩነት ለማሳየት ይሞክራል። ብዙ ጊዜ ሰው እየቀላቀለ ስለሚጠቀመው ኢንተርናሽናል ሲስተም ማለት ኢንቫይሮንመንቱ ነው፣ ምህዳሩ ነው። ኦርደር ግን የፓወር ሪሌሽን ያሳያል። ህጎች፣ ኖርሞች፣ ማናቸው ፕሌየሮቹ እና ማናቸው አክተሮቹ የሚለውን ነገር የሚያካትት ነገር ነው ኢንተርናሽናል ኦርደር የምንለው። ይሄንን ያብራራል። ከዛ አሁን ዓለም ላይ ያለው በሊበራል ኢንተርናሽናል ኦርደር የምንለው ነገር ከ2008 የፋይናንሻል ሪሰስ በኋላ የኢኮኖሚ ችግር በኋላ 2008 ላይ ካጋጠመው የኢኮኖሚ ችግር በኋላ የሊበራል ኢንተርናሽናል ኦርደር የምንለው ነገር እየተዳከመ መጥቷል የሚል አቋም አለው። እንደ በፊቱ የምዕራብ ሀገራት በእርዳታ መልኩ ይሁን በተለያየ ጉዳይ በእያንዳንዱ ሪጅን ውስጥ በሚፈልጉት መጠን ጣልቃ መግባት አልቻሉም። ይሄም በየአካባቢው ለሚነሱ አዳዲስ ኢመርጂንግ ፓወርስ በር ከፍቷል የሚል አቋም አለው። እና ምንድነው ይሄ አሁን ያለው የሊበራል ኢንተርናሽናል ኦርደር የሚዳከም ወይም የሚቀየር ከሆነ ምን ሊተካው ይችላል? ምንድነው ፕሮሚነንት የሚሆነው ከዛ በኋላ የሚለው ነገር ለማስረዳት ይሞክራል። በጸሐፊውነት እንግዲህ የሪጂናል ፖለቲክስ ነው ፕሮሚነንት እየሆነ የሚመጣው ከዚህ በኋላ የሚል አቋም አለው። ሪጅን ግን ምንድነው የሚለው ነገር በተመለከተ ብዙ አይነት ዴፊኒሽን ይቀርባል። ሊበራል የሆኑ ሰዎች ወይም ሊበራል ቲዮሪ የሚከተሉ ሰዎች ሪጅን ማለት አካባቢ ማለት በኢንስቲትዩሽንስ፣ በተቋማት፣ በንግድ፣ በሪጂናል ኦርጋናይዜሽንስ ምናምን የሚበረታታና የሚመጣ ነገር ነው ይላሉ። ኮንስትራክቲቪስት የሚባሉት የተወሰነ ይመሳሰላሉ ከሊበራሎች ጋር። እነሱ ደግሞ አይ ባህል ምንድነው ፐርሴፕሽን እኛ አንድ ነን ተመሳሳይ ነን ምናምን የሚለው ነገር ነው ሪጅን የሚፈጥረው ይላሉ። ከዛ ሪያሊስቶች ደግሞ አሉ ነው ሪጅን ማለት በሀገራት መካከል የሚኖር ፓወርንና ደህንነትን ጉልበትና ደህንነትን ያማከለ ግንኙነት የሚወስነው ነገር ነው ሪጅን የሚባለው ነገር የሚል እምነት አላቸው። የጸሐፊውም እምነት ከሪያሊስቶች ጋር የተቀራረበ ነው። ኦፍ ኮርስ ጂኦግራፊካል ፕሮክሲሚቲ መኖር አለበት፣ ግን በተለያዩ ዳይሜንሽኖች ኢንተራክት ማድረግ አለባቸው ሀገራት ሪጅን ለመባል የሚል አቋም አለው ማለት ነው። የሊበራል ኢንተርናሽናል ኦርደሩን የአዲሱ የሪጂናል ኦርደር ይተካል ብሎ ያስባል ጸሐፊው። ይህን በተመለከተ እንዴት ነው የሚተካው የሚለው በተመለከተ ብዙ ክርክሮች አሉ። እንደ ሶቪየት ጊዜ እንደ ኮልድ ዋር ጊዜ በቻይናና በአሜሪካ መካከል ምንድነው ክፍፍል ተፈጥሮ የቻይና ደጋፊ የአሜሪካ ደጋፊ ተብሎ ቶፕ ዳውን የሆነ ሪጅኖች ሊፈጠሩ ይችላሉ የሚላሉ። አይ ነው መልቲፖላር የሆነ ኦርደር ነው የሚፈጠረው። በየአካባቢው ጉልበተኛ የሚሆኑ ወይም አካባቢያቸው የሚቆጣጠሩ ሪጅናቸው የሚቆጣጠሩ ጉልበት ያላቸው ሀገራት ይፈጠራሉ የሚሉ አሉ። ከዛ ደግሞ ሀበን ስፖክ አፕሮች አካሪያ የሚባል ሰው ዋቢ አድርጎ ምን ይላል? አንዳንድ ሀገሮች ደግሞ ፈርጣማ ጉልበት ይገነቡና በዙሪያቸው ያሉ ሀገሮች እርስ በርስም እንዳይገናኙ እንደ ሶኬት አከፋፋይ ሆነው ከነሱ ጋር ብቻ እንዲገናኙ በማድረግ የራሳቸውን ስፔር ኦፍ ኢንፍሉዌንስ ይገነባሉ የሚሉ አሉ። ብዙ አይነት ቲዮሪዎች አሉ። ሪጅን እንዴት ነው ዲፋይን የምናደርገው እንዴት ነው የምንወስነው የሚለው ነገር ማተር ያደርጋል ማለት ነው። የቀይ ባህር ሪጅን ምን ይመስላል የሚለውን ላይ ከመሄዳችን በፊት ማለት ነው። ከዛ የሪጅን ሴኩሪቲ የተመለከተ ቲዮሪዎችን ያነሳል። የአርኤስሲቲ የሚባለውን በዚህ ቲዮሪ መሰረት የአንድ ሀገር የሴኩሪቲ ችግር ለብቻው ተነጥሎ አይታይም ከሪጅኑ ውጪ። ምክንያቱም ብዙ ጊዜ አመሰግናለሁ ከቀጠና ውጪ ተለይቶ አይታይም። በቀጠና ውስጥ ያሉ ችግሮች ዞሮ ዞሮ የአንድ ሀገር የሴኩሪቲ ችግር መሆናቸው አይቀርም የሚል አርጊውመንት ያለው ቲዮሪ ነው። እነዚህን ነገሮች ያነሳል። ከዚህ በኋላ ያሉት ምዕራፎች እንዴት ነው በሪያሊስት ፐርስፔክቲቭ የሬድ ሲ አካባቢ የቀይ ባህርን አካባቢ እንዴት ነው ልናየው የምንችለው፣ የሬድ ሲ ምን አይነት ኮምፕሌክሲቲ ነው ያለው የሚለውን የሚያዩ ምዕራፎች ናቸው ማለት ነው። በቀጣይ የምናነባቸው ማለት ናቸው እነዚህ። ይህንን በጣም ባጭሩ ካልኩኝ ዘንድ አንብባችሁታል ብዬ ተስፋ በማድረግ ጥያቄዎችን ላንሳ። የመጀመሪያው እንግዲህ ስለ ሻተር ቤልት ቲዮሪ ፊል ኬሊ የሚለውን አንብበናል ብዬ አስባለሁ።
የዚህ የአፍሪካ ቀንድ ወይም የቀይ ባህር አካባቢ ላይ ሻተር ቤልትን የሚመስል ሁኔታ አለ ወይ? ካለ ተዋናዮቹ ማን ናቸው? አካባቢው ሻተር ቤልትን ያስባለው ምክንያት ምንድን ነው የሚለውን እንድንወያይበት ፈልጋለሁ። ከዛ ሁለተኛ ላይ ያው እንግዲህ ኢትዮጵያ ውስጥ ብዙ ጊዜ የተለመደ ነገር ነው። በኢትዮጵያ ፖለቲካ ታሪክ ኢትዮጵያ በጠላት የተከበበች ሀገር ናት እና የሚሉ ነገሮች አሉ። ኦፍ ኮርስ የሆነ ሮንግ ኮኖቴሽንስ እንዳላቸው አውቃለሁ። ሰምሃው ሪሊጂየስ የሆነ ኮኖቴሽን ነበረው ሂስቶሪክሊ። ግን ዞሮ ዞሮ በተለይ አሁን ሪሰንትሊ ኢትዮጵያ ኢንሰርክልድ እየሆነች ነው ብለን ማለት እንችላለን ወይ? ከሬድ ሲ ከሲ አክሰስ ጋር ተያይዞ የተፈጠረው ነገር ከግብጽ ጋር ያለው ነገር ከግምት ውስጥ ማስገባት እንደዛ ማለት እንችላለን ወይ የሚል ጥያቄ ነው ያለኝ። ሶስተኛ ስለ ቼከር ቦርድ ቲዮሪ ኬሊ ያለውን ካነበብን ኢሚዲየት ጎረቤት ጠላት ይሆንና የጎረቤት ጎረቤት ወዳጅ የሚሆንበት አካባቢ ማለት ነው ቴክኒካሊ። እና የምሳሌ የኤርትራና የሶማሌን ግንኙነት በዚህ ቲዮሪ ዲፋይን ማድረግ እንችላለን ወይ የሚሉ ጥያቄዎች ናቸው ያሉኝ። ሶ እነዚህን እንያዝና ሌላ እንግዲህ አንበባችሁ የተሰማችሁ ነገር ካለ መጨመር የምትፈልጉት ነገር ካለ መድረኩ ክፍት ይሆናል ማለት ነው። ሶ ያ ሰላም ያስቢር፣ እንዴት ነህ? አለሁ ዘን መስገን። አሌክስ እባላለሁ። ምን አልከኝ? ይቅርታ። አሌክስ እባላለሁ። እሺ አሌክስ፣ እንኳን ደህና መጣ። ግሩፕ ውስጥ አለ አይደል? አንብበህን የመጣው ብዬ ተስፋ አደርጋለሁ። ሶሪ፣ እሱን ነው ሎስት ያደረኩት። አይ ቲንክ ኮንሰፕቱ ኢንተረስቲንግ ስለነበር ነው የገባሁት። ግን ጥያቄ ብቻ ጠይቄ ልውረድ። ጥያቄው ስላነሳው ሻተር ያነሳውን ሀሳብ ይቻላል። እሺ ሰው ይሄ ከኢትዮጵያና የሶማሌን ያነሳው ኤግዛምፕል የስትራክቸሩን ማለት የስትራክቸራል ኮዙን የቀይ ባህር ላይ ያነሳው ሀሳብ አለ። ቅድም ከቀይ ባህር ጋር ተነሳው ኢንሰርክል እየሆነች ነው የሚለው ሀሳብ። ሶ አይ ቲንክ ዊ ኒድ ቱ ፊገር አውት ዘ ዲፈረንስ ቢትዊን ኢንሰርክልመንት ነው ወይ ስትራቴጂካል ዴፕዝ የሚባለው ሀሳብ ነው ወይ ኢንሰርክልመንት ብለን ነው የምናስቀምጠው? ስትራቴጂካል ዴፕዝ ማለት አይደለ? ስትራቴጂካል ዴፕዝ የሚባል ምን ነው ኮንሰፕት አለ አይደለ? ይቅርታ አሁን ነው መስማት የጀመርኩት። ድምጽ በጣም ድምጽ አንሶልኝ አልሰማሁም። አንዴ ድገምልኝ ጥያቄ። የሻተር ቤልት ያልከው ቲዮሪ እና ስትራቴጂካል ዴፕዝ የሚባለው ኮንሰፕት ዲፈረንስ አላቸው ወይ? ኦፍኮርስ አዎ ዲፈረንስ አላቸው። ስትራቴጂካል ዴፕዝ ማለት እንደሆነ አላውቅም እና እሱ መጀመሪያ ተፈራሊ ስትራቴጂካል ዴፕዝ ማለት የራስን ለምሳሌ ኢትዮጵያ ሪቶሪካሊ የምናውቀው ነገር ሂስቶሪካል ከአባይ ጉዳይ ጋር በተገናኘ ግብጽ ነች ኢንተረስት ሜጀር ኢንተረስት ያለ ከናይል ሴኩሪቲ ጋር ከወተር ሴኩሪቲ አንፃር ማለት ነው። እዚህ በቀጠናው ላይ ያሉ ሀገሮች ግን ለምሳሌ የሆነ ፍሬምወርኮች ይኖራታል፣ አግሪመንት ሚሊታሪ ፓክት ይኖራታል፣ የሆነ የማሪታይም ሴኩሪቲ ፓክት ይኖራታል ምናምን ዞሮ ዞሮ ከኢትዮጵያ ዙሪያ ያሉትን ሀገሮች ጋር ማለት ነው። ሶ ያ ስትራቴጂካል ዴፕዝ ማለት እዛው ሆነ ኢንተረስትን በጎረቤቶች በተወካይ በፕሮክሲ ወይ ደግሞ በሌሎች ቡድኖች ግለሰቦች ባለ ፓርትነርሺፕ ባለ ሴኩሪቲ ፓርትነርሺፕ ፖለቲካል ሊቶች ጋር ባለ ፓርትነርሺፕ እዛው በሩቅ ሆነ ያንተን ኢንተረስት ፕሮቴክት ማድረግ ነው ስትራቴጂካል ዴፕዝ የምንለው። ያኛው ያልከው ግን የኮሊዥን ኦፍ ግሬት ፓወርስ እንደ ኢንተርናል አክተሮች ጋር ነው ነው ልዩነት አላቸው። አሁን አንተ ስትራክቸራል ዴፕዝ ላይ ዲፋይን ያለው ነገር የሚመስለው የኦፍሾር ባላንስ የሚሉት አይነት ነገር ሪያሊስቲክ ነው የሚመስለው። ለምሳሌ አሜሪካ ቻይናን ለመቆጣጠር ወይም ቻይናን ኮንትሮል ለማድረግ ወይም እዛ አካባቢ ያላትን ኢንተረስት ለማስጠበቅ ከጃፓን ከኮሪያ ምናምን ጋር እንትን ፈጥራ የራሷን ኢንተረስት ለማስጠበቅ የምትሄድባቸው አይነት መንገዶች ማለት ነው። ኦፍሾር ፖለቲክስ ኦፍሾር የሪያሊስቶች እንትን ነው። ኦፍሾር እንደዛ የሚመስል ነገር አለው። ግን የሻተር ቤልትን አክቹሊ ሪዲፋይን አድርጎ በደንብ የጻፈው ፊልኬሊ ነውና የሚታወቀውም በሱ ነው። እንደውም ቅድም ቴሌግራም ግሩፕ ውስጥ አንድ ቪዲዮ ሼር ያደረኩ ነበርና ሚድል የመሀል ስም ይሆናል ብዬ ይላል ሻተር ቤልትን።
ሻተርመንት እንዴት ነው ዲፋይን የሚያደርገው? ግሬት ፓወርስ አካባቢ ላይ ኢንተረስት ይኖራቸዋል። ለምሳሌ የመካከለኛው ምስራቅ ብትወስድ አሜሪካ መካከለኛው ምስራቅ ላይ ኢንተረስት ይኖራታል፣ ቻይና መካከለኛው ምስራቅ ላይ ኢንተረስት ይኖራታል። ሁለቱም አካባቢ ላይ የሚኖሩ ሀገራት አይደሉም። ከዛ አካባቢ ላይ ደግሞ ለምሳሌ የየመን ሀውቲዎችን ኢንተረስት ይኖራቸዋል፣ የሳውዲ ፕሪንሶችን ኢንተረስት ይኖራቸዋል። በሳውዲ ፕሪንሶች እና በየመን ሀውቲዎች መካከል ሎካል ግጭት ነው የሚኖረው። ስፖንሰር የተደረገ ግጭት አይደለም ነሰሰሪ ሎካል ግጭት ይኖራል። ግን ሎካል ግጭት ላይ ጎራ ይመድቡና እነዚህ ግሬት ፓወርስን ይሳተፉበታል። ምክንያቱም እነሱ የራሳቸው ኢንተረስት ስላለ እዛው አካባቢ ላይ ማለት ነው። እንደዚህ አይነት ኔክሰስ ሲፈጠር በግሬት ፓወርስም የራሳቸውን ኢንተረስት ለማስጠበቅ መጥተው ሲካፈሉ ግጭት ውስጥ ከዛ ደግሞ ሎካል ግጭት ነው በውጭ የተቀሰቀሰ ሳይሆን የእውነት ሎካል የሆነ ማለት አገራት ሳይስማሙ ቀርተው በመካከላቸው ወይ ብዙ ሳይስማሙ ቀርተው በመካከላቸው እውነተኛ ግጭት ሲኖር ሁለቱ አንድ ላይ ሲገጥም የሚፈጠር ነገር ነው። ሻተርቤት አመሰግናለሁ። ዌልካም። ድምጽ ግን ጥራት ቼክ አድርገው እስኪ ማይከን ድምጽ ደግሞ የእናንተን ድምጽ ለመስማት እየተቸገርኩ ነው እና እንዴት አድርጌ ሶልቭ እንደማደርገው አላውቅም። ሆነስትሊ እንዲህ ይሻላል፣ እንደዚህ ይሻላል። ክሊር ነው ነው። እሺ ኦኬ ቴንክ ዩ አሌክስ። ጆና ትቀጥላለህ? እንትኑ ጋር ሀሳቡን ስንጀምረው ጂኦፖለቲክስ ላይ ምናምን የዚህ በተለይ የመጀመሪያው መጽሐፍ ማለት ነው ልክ እንደ መንደርደሪያ የተነሳንበት አለ ቻፕተር ዋናቱን የምናይበት እሱ ላይ ስለ ሊበራል ኢንተርናሽናል ኦርደር ምናምን ያነሳ ነበር ዶሊ ማለት ነው። ኢንተርናሽናል ኦርደሩ ራሱ ምንድን ነው የሚለው መጀመሪያ ላይ አብራርተልን ቢሆን አይ ቲንክ ሞር ክሊር ይሆናል ብዬ አስባለሁ። ሁለተኛ ሊበራል ኢንተርናሽናል ኦርደር ወድቋል ወይ ምናምን የሚለው ኮንሴፕት ደግሞ እዛው አለ። ሊበራል ኢንተርናሽናል ኦርደሩ እንዴት ነው የወደቀው? መጀመሪያ እንዴት ነበር? ከ1945 እንዴት ተነሳ? ከ1989 በኋላ እንዴት ነበር? ወይ ደግሞ ለዛ ለመውደቅ ውስጥ ምን አይነት ምክንያቶች ነበሩ? 2003 ላይ የነበረውን የኢራክ ዋር ኢንቬዥኑ ማለት ነው። ዘን 2008 ላይ ነበር። እነሱም በትክክል ብናያቸው አይ ቲንክ የኢንተርናሽናል አሁን ያለው የሊበራል ኢንተርናሽናል ኦርደር እንዴት እየወደቀ እንደሆነና ከዚህ በፊት እንዴት ገዥ እንደሆነ ፖይንት ባይ ፖይንት ብናያቸው አሁን ላለው ከዚህ በኋላ ለምናወራቸው ኢንተርናሽናል ኦርደርና ለሚመጣው ብለን ለምናስባቸው ነገሮች መንገድ እየከፈተልን እንሄዳለን ብዬ አስባለሁ። እና አይ ቲንክ እዛ ፖይንት ላይ ትንሽ በተለይ ፓወር ኤንድ ፖሊሲ በአሁን ባለንበት ዓለም ላይ እንዴት እየሰራ እንደሆነ ከ1945 በኋላ ከቀዝቃዛው የዓለም ጦርነት በኋላ እና አሁን ይሄ የሊበራል ኢንተርናሽናል ኦርደር ወድቋል ወይ ደግሞ እየከሰመ ነው በምንልበት ሰዓት ምን እያለ ነው የሚለውን ነገር ግልጽ ስናደርገው አይ ቲንክ ፖይንቶቹ በጣም ክሊር ይሆናሉ ብዬ አስባለሁ። ባጭሩ አንተ ራስህ ብትሄድበት ችግር ይሰማም ነበር። ሶሪ አንተ ራስህ ብትሄድበት ደስ ይለኛል እያልኩኝ ነው። መነሳት አለባቸው ለምታስባቸው ነገሮች ካሉ እዛ ላይ ኦኬ እሺ አይ ቲንክ ባጭሩ ለማብራራት እሞክራለሁ። ምንድነው ይሄ ሶሪ ከ1945 በኋላ ይሄ እዚህ ሶሪ አሁን ከ1945 በኋላ የዓለም የፖለቲካል ኦርደሩ በተለይ አሜሪካ በጣም ፓወርፉል እየሆነች መጣች። ሁለት ፓወሮች አሉ እንደምናውቀው የዚህ ኢስት ላይ ያዘው ወይ ደግሞ አሜሪካና ሶቪየት ህብረት ማለት ነው። ዘን ከ1989 በኋላ ወይ ደግሞ ከበርሊን ግንብ መፍረስ በኋላ 1992 መጨረሻ ላይ የሶቪየት ህብረት ከፈረሰች በኋላ የምናየው ደግሞ ሌላ ወርልድ ወይ የዓለም ስርዓት ደግሞ አለ። እሱ ምንድነው የዓለም ስርዓት በሙሉ በዌስተርኑ እየተገዛ ወይ ደግሞ በአንድ አሜሪካ ባለችበት ዩኒፖላር ወርልድ እየሄድንበት ያለ ነው ሲስተም ማለት ነው። ያን የሚያሳይበት ዘመን ነበር። ከዛ በኋላ ምንድነው እየመጣ የነበረው? በዛ ዘመን ውስጥ የምናያቸው ነገሮች በጣም ሰላማዊ የሆኑ ነገሮችን ያክል በተለይ ላለፉት 30 ዓመታት ምናምን ከ1989 በኋላ የበርሊን ግንብ ከፈረሰ በኋላ የምናያቸው ነገሮች ማለት ነው። በዛ ውስጥ ምንድነው የሚሆነው?
ዓለም እየተገዛችበት ያለችው አንደኛ ይሄ መልቲላተራል የሆነ ሲስተም ነው። ሌላ እዛ ውስጥ የምናገኛቸው በአንድ የሆነ ስርዓት ወይ ደግሞ ትልልቅ የሆኑ ምንድን ነው የምንላቸው ድርጅቶች ምናምን በእነሱ መንገድ ውስጥ ሆነን ነገሮችን ሁሉ ከዛ አንጻር የምናያቸው ወይም ደግሞ ከዛ በፊት የነበረውን ስናይ አገሮች ከሆነ ሀገር ጋር ያላቸው ሪሌሽንሽፕ ሞር ኦፍ አይዲያሊስቲክ የሆነ ወይ ደግሞ አይዲያ ላይ ተነስተን በብዛት የምናደርጋቸው ነገሮች ይኖራሉ። ግን ከዚህ ከ1989 ወይ ደግሞ ከ1991 በኋላ የምናየው ደግሞ አንድ የሆነው ወይ ደግሞ ዩኒፖላር ወርልድ የምንለው ነገር ከመጣልን በኋላ ወዴት ነው እየሄድን ያለ ነው? አንድ የአሜሪካ ስርዓት ውስጥ ወይ ደግሞ ምዕራብ የምንለው ማለት ነው አሜሪካ የምትመራው ዘን እሱ ነገር በጣም እየቀጠለ ከሄደ በኋላ እና ፉኩያማ ዘ ኤንድ ኦፍ ሂስትሪን የጻፉበት ወቅት ማለት ነው። ዘን ምንድነው እየተፈጠረ ያለው? 2003 ላይ ኢራቅ ዋር መጣ። ይሄ ነገር ያለው ኢንተርናሽናል ኦርደር አንዲት ሀገር እንደፈለገች ስትንደው ምንም አይነት ተጠያቂነት የማያመጣ ከሆነ ስለዚህ ስርዓቱ ለኛ አይደለም የወጣው የሚል እሳቤ በሌሎች ዓለሞች ላይ ይዘን መምጣት ጀመርን። ዘንድ ድጋሚ 2008 ላይ ያለው ኢኮኖሚካል ደግሞ የወደቀበት ነገር እናያለን። አይ ቲንክ ሞር ዲፕ አልሄድኩበትም። ነገር ግን ይሄ 2008 ላይ ያየነው ነገርና 1990 ላይ 1920ዎቹ ላይ ያየነው ለናዚ መመስረት እና መውጣት አንዱ መሰረት ይሆናል ብዬ የማስበው ነገር የኢኮኖሚካል ዲፕሬሽኑ የሆነ ማሳያ ይሆናል ብዬ አስባለሁ። ዘን ይሄ ኢኮኖሚካል መውደቁ ብቻ አይደለም። ዘን ከ2006 በኋላ 2016 እና 17 የምናያቸው አውሮፓ ላይ ያሉት የምርጫ ሁኔታዎች ምን ያመጡልናል? ብሔርተኝነት የሚባለውን ነገር ይዘው መጡ ማለት ነው። በዚህ ውስጥ ነው እነ ጆን ሜርሽንሃይመር እና አሌክሳንደር ዱጊን መልቲፖላር ወርልድ የሚለውን እና ሪያሊዝምን በጣም የሚያቀነቅነው እነ ሜርሽንሃይመር ይዘው መምጣት የጀመሩት። አይ ቲንክ ከዚህ በኋላ ነው ኢንተርናሽናል ኦርደሩ ሰዎች ከዛ ኢንተርናሽናል የሆኑ ነገር ቀርቶ ወይ ደግሞ ኬዮቲክ ከምንለው ይልቅ ዲስኦርደር መምጣት የጀመረው ማለት ነው። እዚህ ዲስኦርደር መምጣቱን ወይ ደግሞ ዲስኦርደር ላይ መሆናችን ከተማመን በኋላ ነው አሁን ጂኦፖለቲክስ የምንጀምረው ማለት ነው። አሁን እዛ ላይ ነን ብዬ አምናለሁ። ዲስኦርደር ላይ ነን። ከዚህ በኋላ ያለው ጂኦፖለቲክስ ነው ማለት ነው። አይ ቲንክ በጣም ከበር ያለ ለሌሎች ሰዎች ትምህርትና ተመልሶ ይመጣሉ። ከታች እነሱ የነበሩ ጥያቄዎችም ስላሉ ድምጼ አሁን ይሻላል ብዬ አስባለሁ። ካልሆነ ንገሩኝ እንደምናውቅ። ቅድሙ ይሻላል። እሺ ጆን አመለሳለሁ። አንተ ወደ መሳቸው ነጥቦች በዚህ ቀጥሎ ከዚህ ራውንድ ቀጥሎ ማለት ይሄኛው 3 ወር ሲያልቅ የምናነበው ስለ ፋይናንሻል ኢንስቲትዩሽንስ ነው። ስለ IMF ወርልድ ባንክ ምናምን ጥያቄዎች ስላየው ነው ከስርና በተሻለ መጠን የሚያያዝ ለማድረግ እየሞከርን ነው። መጀመሪያ ስለ ስቴት ድምጽ የተሰማ አይደለም? ስለ ስቴት ነበር ስናነብ የነበረው። አሁን ስለ ጂኦፖለቲክስ ነው እያነበብን ያለ ነው። ከዛ ስለ ፋይናንሻል ኢንስቲትዩሽንስ፣ ከዛ ስለ ሶሻል ቼንጅ ነው የምናነበው እና ከሆነ ቦታ ተነስተን የሆነ ቦታ መድረስ ነው የምንፈልገው። ሰው ብዙ ነገሮች ከበር እናደርጋለን ብዬ አስባለሁ። ለሌሎች ሰዎች እድል ስጥና እመለሳለሁ። እኔ ጃለታ አመሰግናለሁ። በዚህ ፕላትፎርም ላይ ስላየው እኔ አክቹአሊ መንበር አይደለሁም። ጥያቄ መንበር ለመሆን ጽፌልህ ነበር ዲስከሽን እና ለማንበብ ብዙ ማዳበር የምፈልጋቸው እውቀቶች ስላሉ ከመጀመሪያውን ጽፌልህ ነበር ስላላየው ነው። አክቹአሊ ፐርሰናሊ ድሬዳዋ ዩኒቨርሲቲ እንተዋወቃለን እና መንበር ለመሆን ፈልጋለሁ። ጆይን እንድታረግ ፈልጌ ነው። ግቢ አንድ ባች ነበር። በአካልም በደንብ ስለምንተዋወቅ እንድትለኝ ፈልጋለሁ። እና ቴንክ ዩ ጃለታ። ያው ሊንኩን እኮ ፕሮፋይል ላይ ያለ ባዮ ላይ ያለ ፌስቡክ ላይ ያለ እና ኦፕን ነው ደግሞ ሰርች አድርገህም ታገኘዋለህ ቴሌግራም ግሩፕም። ስለዚህ ተራማጅ ሪዲንግ ሰርክል ብለህ ሰርች ብታደርግ የሚመጣ ይመስለኛል። ግን ቀጥታ ሊንኩን ባዮ ላይ ስላለ እሱ መጠቀም ትችላለህ። ኦኬ ቴንክ ዩ አመሰግናለሁ። በደንብ ታስታውሰኛለህ። ችግር የለውም። እሺ 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 ካሌብ ትቀጥላለህ። ሰላም እንዴት ናችሁ? ሰላም ናችሁ?
እኔ ቅድም ከተናገረው ጓደኛችን ማነው ወዳጃችን ጋር የተለየ ኦፒኒየን ነው ያለኝ። ማለት ብዙም ከዩኒፖላር ወርልድ ኦርደር ብዙም እየራቅን አይደለም የሚል ሀሳብ ነው ያለኝ። ምክንያቴ ደግሞ ምንድን ነው? ለምሳሌ ኦልተርኔቲቭ ኦርጋናይዜሽኖች ለምሳሌ እንደ ብሪክስ ብንወስድ ለምሳሌ እሱ ነበር ተስፋ ማለት ለምሳሌ የምስራቁን እና እነዚህ አዳጊ ሀገሮችን ኤምፓወር አድርጎ ፓራሌል የሆነ ኢኮኖሚክ ሲስተም ይፈጥራል ተብሎ የሴኩሪቲ እና የኢኮኖሚክ ኦልተርኔቲቭ እንትን ይፈጥራል ተብሎ የታሰበው እሱ ነበረ። ግን እሱን ሲሆን አላየንም። ምክንያቱ አብዛኞቹ ካያቸው እርስ በርሳቸው ደግሞ እንደገና ጂኦፖለቲካል ኮንፍሊክት ኦፍ ኢንተረስት ያላቸው ናቸው። ለምሳሌ ኢንዲያ እና ቻይና ብንወስድ እዛው ኤሽያ ነው ያሉት። በጂኦግራፊ ሪጂናል ሄጅሞኒ አንደኛ ሆና ለመውጣት ቻይና እየሞከረች ነው። እንዲያም ያው ኒውክሊር አርምድ ስለሆነች እሷም በቀላሉ መድረኩን ሰጥ አይመስለኝም። ምክንያቱ ወደ አሜሪካ እየተጠጋች ነው። ያችኛዋ ደግሞ ከፓኪስታን ጋር የመስራት ሁኔታ አለ። ይሄ ሁኔታ ምንድነው የፈጠረው? የነበረው የዩኒፖላር ኦርደሩ እንዲቀጥል ነው ያደረገው። ቻይና ነበረች። ምክንያቱ ኢኮኖሚክ ማለት ለዓለም ኦርደሩ እንዲቀየር በትክክል ቫያብል የሆነ አናርኪክ ከሆነ አንድ ነገር ነው። ትክክለኛ ማልቲፖላር ኦርደር ማለት ግን ኦርደር ነው፣ ኦልሬዲ ኦርደር ነው። ግን ሰብ ሪጂናል የሆነ በምስራቅና በምዕራብ የሚለው ባይፖላር በነበረ እንደ የሶቪየት ሳይሆን ሪጂናል የሆኑ ፓወሮችን የራሳቸው ኢኮኖሚክ ብሎክ፣ ሴኩሪቲ ብሎክ እየሰሩ ሲሄዱ ያኔ ዩኒፖላር ወርልዱን በትክክል ዲስፕሌስ ወይም ደግሞ ሪፕሌስ ተደረገ ማለት ይቻላል። አሁን ግን እነዛ የታሰቡ ሀገሮች እንደዛ ሲሆን አይደለም የሚታዩ። ለምሳሌ እንደ ሩሲያ ከዩክሬን ጋር በጀመረችው ጦርነት ከዛ የመውጣት ተስፋ ብዙም ተስፋ የለውም። እዛ የነበረው ኢኮኖሚክ አቅሟን እየደቀቀ ነው። ቼችኒያ ሁኔታ ተመልሶ ሊያገረሽ ይችላል እየተባለ ነው። ለምሳሌ ካዲሮ በጣም ሲቪርሊ ኢል ነው፣ አሁን ታሟል እየተባለ ነው። ከአባቱ ጋር በዘጠናዎቹ መጨረሻ ፑቲን እና የካዲሮ አባት ጋር በተስማሙበት መሰረት ነበር ኦቶኖመስ ሆኖ እንዲቀጥል የተደረገው የቼችኒያ ጥያቄ ማለት ነው። አሁን ካዲሮ አባቱ ራሱ የሞተው በእነዛ ብስሽኒስት ኃይሎች አይ ቲንክ ተመሳሳይ ነገር ሆነ። ኦርደሩ አሁን ቀርቷል ያለ አይመስለኝም እንደሆነ። ምክንያቱም መጽሐፉም እንደዛ አይልም። እየተዳከመ ሙሉ ለሙሉ ቀርቷል የሚል ነገር የለም። ከቀረማ አናወራም ነበረ። ምን ይመስላል ዩኒፖላር ኦርደሩ የአሜሪካ ተጽዕኖ ምን ይመስላል ምናምን እያልን አናወራም ነበር። ሶ አይ ቲንክ እየተዳከመ መምጣቱ ላይ ግን የምንስማማ ይመስለኛል። ለምሳሌ ትንንሽ ነገሮች ከአሜሪካ ኢንተረስት በተቃራኒ ሄዱ፣ ግን አሜሪካ ለማስቆም ያልፈለገቻቸው ለምሳሌ ሱዳን ጦርነት፣ የዩክሬን አሁን ኢራን ላይ ነገሮች ስታይ በበፊቱ አይነት ሁኔታ ላይ አይደለም ያለው ኦርደሩ እየተዳከመ ነው። ከዩኤን መውጣቷ የዩኤን መልቲላተራል ብዙ በዛ ስር ካሉ ድርጅቶች መውጣት መጀመሩ አሜሪካ ነው። እነዚህ ነገሮች ኦርደሩ እየተዳከመ መሄዱን የሚል አርጊውመንት ያቀረበ ያለ አይመስለኝም። ሰው ተመሳሳይ ነገር ነው እያወራችሁ ያላችሁት ለማለት ነው። ኦኬ እኔ ግን የእሱን ሀሳብ የሰማሁት ምንድነው ወደ አናርኪ እየሄድ እንደሆነ ነው። የአሜሪካ ዩኒፖላር ወርልዱን ከእጇ እያመለጠ እንደሆነ እየተዳከመች ዛስ እኔ ደግሞ ጌንስስ ነው የምለው። እንዲያውም የአሜሪካ ፕሪኢሚነንት ነው እንድትወጣ ነው እየሆነ ያለው። ምክንያቱ ኢራንም ወደ ኢራቅ ደረጃ ነው እየሄደች ያለችው። ለእኔ አስቱማይ አሰስመንት ማለት ነው። ማለት ስትሬት ኦፍ ሆርሙዝ የምትፈጥረውን ሆርሙዝ የምትፈጥረውን ካዮስ ቀላል ነው እያልኩ አይደለም። ግን አክቹዋል ሪል ያየነው ግን ኢራን በተጠበቀው መሰረት ባለፈው 40 ዓመታት ብዙ ሚሳኤሎች ብዙ ቴክኖሎጂዎች ያላት ተብሎ ይጠበቅ ነበር። ግን ማስ ዲስትራክሽን የሆነ አርባን ወደሆነ አካባቢ
በመወርወር የሆነ ኢንፍራስትራክቸር ማውደም ካልሆነ በስተቀር የአሜሪካ አንድን መርከብ ስታጠልቅ አላየንም። ገብቷል። እዛው ስትሬት ሆርሙዝ ነው ያሉት እኮ መርከቦቹ። ስለዚህ የተፈለገው እንትን አይደለም እዛ ክራይሲስ በመፍጠርና ይሄ እንደ ፓይረሲ አይነት ነገር ፕሮብሌም በመፍጠር ኢኮኖሚክ ጊዜያዊ የሆነ ኢኮኖሚክ ክራይሲስ ልትፈጥር ትችላለች። ግን አንድ ፓወር በትክክል ሪትሪት የሚያደርገው ከዛ ቀጠና ተገዶ የሚወጣበት ሁኔታ ሲኖር ነው። እኔ እሱን ነገር እያየሁ አይደለም። ያንን ክሌም ያደረገ የለም ካሌብ። ባጭሩ የኢብራሂም ኢንተርናሽናል ኦርደሩ ለሀገር ነው። አሁንም እንደዛ ነው። ጥያቄ የለውም። ግን ቀጥታ ሞቶን አልነበር የምትጠቀመው እነዚህ መልቲላተራል ኦርጋናይዜሽኖች ነበሩ። ለምሳሌ አይሲጂ አይመለከታትም፣ የክሪሚናል ኮርቱ አሜሪካን አይመለከታትም። ግን ሌሎች አፍሪካ መሪዎችን ወይ የሆነ ሀገር መሪ ማሳተፍ ፈለገች እሱን ተጠቅሞ ታደርገዋለች። የዩኤን ሴኩሪቲ ካውንስልን ተጠቅማ የሆነ ውሳኔ ታስወስናለች ምናምን። የዩኤን ሴኩሪቲ ካውንስልን ተጠቅማ አይሲጂን ተጠቅማ ምናምን እነዚህ ነገሮች በመጠቀም ከሁን እነዚህ ለአይኤምኤፍ ወርልድ ባንክ ወዘተ እነዚህ መልቲላተራል ኦርጋናይዜሽኖች ነበሩ የሊበራል ኢንተርናሽናል ኦርደሩ ማዕዘን ተደርጎ የሚቆጠሩት እና ቀጥታ ጉልበት አልነበር የምታሳየው። እነዚህን ተጠቅሞ የምትፈልገው ነገር ታደርግ ነበር፣ ኔቶን ወዘተ። አሁን ያንን የምታደርግበት ምንድነው መጠን እያነሰ መምጣቱ የሊበራል ኢንተርናሽናል ኦርደሩ እየተዳከመ መምጣቱን ያሳያል ነው እንጂ የአሜሪካ ጉልበት ተዳክሟል አልተዳከመም የሚል አይደለም ክርክሩ ለማለት ነው። ኤኒዌይስ ግን እንደ ሐሳብ እንሰደውና ለሌላ ሰው ደግሞ ድል እንስጥ ታሪክ። ሶ ዩናይትድ አፍሪካ አባጫብሳ ማን ነው መጀመሪያ መሄድ የሚፈልግ ሰው መግባት ይችላል መጀመሪያ። እኔ ልግባ ይቻላል። እንዴን ደህና ነህ? አንተን በጣም እፈልግ ነበር እኔ የሚገርም ማለት ነው። ድሮ አንዳንድ የምትጽፋቸው ነገሮች ይማርኩኝ ነበርና ኢንሳይትፉል የሆኑ እይታዎችን አደንቃለሁ። የጂኦፖለቲክስ አሰላለፉን በምናይበት ጊዜ ኦልሬዲ ምዕራቡ ዓለም ስጋት ውስጥ ስለገባ አይሉን ፕሮጀክት ለማድረግ እያደረገ ያለው እንቅስቃሴ ይታያል። ትራምፕ እንደምታውቀው ኔቶ አያስፈልግም ብሎ ነበር። የራሽያና የኢራን ጋር በገባበት ይሰጠገባ ግን ኔቶን መልሶ የመደገፍ አዝማሚያዎች እየታዩ ነው። ኦቨርኦል ግን ሊበራል ወርልዱ ተዳከመ የሚለው ብዙም አሳማኝ አይደለም። ለምን ካልከኝ የዲሞክራታይዜሽን ሂደቱ በጣም እየሰፋ ዶሮ ያልነካቸውን አገራት ጭምር ይበልጥ እየነካ አስተሳሰቡ የበላይነት እየያዘ ልማታዊ መንግስት የምንላቸው ከኮሚኒስት ጎራ የነበሩ አስተሳሰቦች ሁሉ ኮምፕሊትሊ በህዝብ የተመረጡ ኢንስቲትዩሽኖች ወደ መሆን እየገቡ ነው ያሉት። ካምፓኒዎች ዓለም ላይ እየተስፋፉ ያሉበትን ሁኔታ በምታይበት ጊዜ የሊበራሊዝም ወርልዱ በጣም አሁንም በአስተሳሰብ የበላይነቱን ይዞ እየመራ እንዳለ ያሳያል። ኢቭን ኢፍ የቻይና ኦፕን አፕ ፖሊሲ ነው ቻይናን አሁን መልሶ ባለፈው አንድ መርከብ 9,000 ምናምን መኪና ጭኖ ብራዚል ነው የገባ ነው አርጀንቲና ብራዚል ይመስለኛል እስከ አሜሪካ ገበያ መልሰው የተቆጣጠሩበት የሊበራል ማርኬት ስርዓቱንና
አጠቃላይ የኦፕን አፕ እና ኢንተራክሽኑ ነፃ የማድረግ ሁኔታ ኢቭን ድሮ ሊበራል የነበሩ አሜሪካም ጭምር በጣም ሪስትሪክቲቭ የሆነ ትሬድ ፖሊሲዎችን ወደ መከተል ያስገባበት ሁኔታ በምታይበት ጊዜ የሊበራል ወርልዱ ኦርደር መልሶ ማለት ነው ለሁሉም ኦፕን በመሆኑ የተነሳ የዚህ አጋፋሪነን የፖሊሲው ባለቤት ነን የሚሉትንም ጭምር ወደ ማስጨነቅ እንደገባ ያሳያል። ስለዚህ የአሜሪካ ድራይቭን የሆነውን እነሱ ናቸው ያው ዲሞክራታይዜሽን ሰርድ ዌቭ ምናምን ተብሎ የተጀመረበትና ብዙም ውጤታማ ሳይሆን የቀረው አሁን ግን በጣም በከፍተኛ ሁኔታ እያንዳንዱ ዓለም ጫፍ የኢንዱስትሪ ፕሮዳክቱን ዓለም ላይ የሚሸጥበት ሁኔታዎች ተፈጥረዋል። አሰላለፉንም በምታይበት ጊዜ አሁን የምዕራቡ ዓለም ከዚህም በፊት የዚህን የሚድል ኢስትን እንደፈለገ ሞኖፖሊ ይዞ ይሰራ ነበር። ስለዚህ ቁጥጥሩ ስር ነበሩ። አሁን ግን የነ ቻይና መምጣትና ኦይሉን በጣም መጠቀም መጀመራቸው ለኢንዱስትሪ ግብዓት መጠቀም መጀመራቸውና ዋቴቨር መጀመራቸው የሚድል ኢስትን ማለት ነው ከአሜሪካ መዳፍ ውስጥ የማውጣት ትግልና ያለ ማውጣት ትግል ነው ባይዘው አሁን እየተካሄደ ያለው። ቻይናም ባካፕ ታረጋለች በኢኮኖሚው። ዩናይትድ አንድ ደቂቃ ጨርስ ለሌላ ሰው ድል እንድንሰጥ። እሺ፣ ስለዚህ አጠቃላይ ሂደቱን በምታይበት ጊዜ በዓለም አቀፍ ደረጃ ይሄን ነው የሚመስለው። ወደ እኛም አካባቢ በምትመጣበት ደግሞ አሰላለፉ የዱሮ ምንድነው የሚባለው የደርግ ጊዜ የነበረው አስተላለፍ ወይም በሶቪየት ህብረት ገናና በነበረችበት ጊዜ የነበረው አስተላለፍ መልሶ የመምጣት ሁኔታዎች አሉ። በኢምሬት አፍሪካ አካባቢ ቀንድ ላይ እስራኤል በአንድ በኩል ከኢምሬት ጋር በወገነ በሚመስል መልክ የዚያ ተቃራኒ ደግሞ በግብፅ የሚመራና በሳውዲም ኢን ሳም ኤክስቴንት የሚደገፍ አሰላለፎች ብቅ እያሉ እንዳሉ የሚያሳይ ነገሮች አሉ። ጂኦፖለቲክሱን ብቻ እና ሊበራሊዝሙን በተመለከተ ነው ሀሳብ ለመስጠት የሞከርኩት። አመሰግናለሁ። ቴንክ ዩ በጣም ዩናይትድ የአባጫብሳ አንተ መቀጠል ትችላለህ፣ ግን እንትን ለማለት ያህል እንደማሳሰቢያ አንደኛ ቴንክ ዩ እስካሁን ገብታችሁ አስተያየት ሰጣችሁ በሙሉ፣ ግን መጀመሪያ ላይ እንትን ጽሁፎቹን አንብባችሁ መምጣታችሁን አለመምጣታችሁን ብትነግሩ ከዛ አንፃር ከጽሁፎቹ አንፃር ስለሆነ እያወራን ያለ ነው። ምክንያቱም እዚህ ያለን ዲስከሽን ላይ ሁሉን ነገር ማንሳት አይቻልም አይደል? የተነበበውን ነገር በሙሉ እና አርጊውመንታችን ውይይታችን ክሊር እንዲሆን አንብበነዋል አላነበብነው የሚለውን ነገር መጀመሪያ ግልጽ አድርጋችሁ ብትጀምሩ፣ ከዛ ደግሞ ጥያቄዎች መወያያ ጥያቄዎች ያነሳናቸው አሉ። አፍሪካ ቀንድ አካባቢ ሻተር ቤልት ይታያችኋል ወይ? የምንድነው ስሙ የቼከር ቦርድ የሚመስል ሁኔታ የአፍሪካ ቀንድ ላይ አለ ወይ? በኤርትራና በሶማሌ መካከል ያለው ግንኙነት እንደዛ ማየት እንችላለን ወይ? ከዛ ኢትዮጵያ ኢንሰርክልድ ናት የሚለውን ነገር እንዴት ነው የምናየው? ናት አይደለም እና የሚሉ አይነት ጥያቄዎች ተነስተዋልና እነሱ ከጽሁፎቹ የወጡ ጥያቄዎች ስለሆኑ ማለት ነው። እንዲሁም ጆና ደግሞ የሊበራል ኢንተርናሽናል ኦርደር ላይ የጨመረው ነገር አለ፣ እዛ ላይ ብታተኩሩ ለማለት ነው። እና ደግሞ በጣም ባታስረዝሙ ጥሩ ነው ብዙ ሰው እንዲያወራ። አባጫብሳ ቀጥል አንተ። ኦኬ፣ አመሰግናለሁ ያስፔድ። በመጀመሪያ አይ ቲንክ የተሰጡት ሪዲንግ ማቴሪያልስ በጣም ጥሩ ናቸው። በተለይ ሁለቱ ኢንትረስት አድርገውኛል እኔ ፕሪዝነርስ ኦፍ ጂኦግራፊ እና ኢን ዲፌንስ ኦፍ ክላሲካል ጂኦፖለቲክስ የሚሉትን በደንብ ኢንትረስት ያደረጉኝ ናቸው ማለት እችላለሁ። የሁለተኛው ፕሪዝነርስ ኦፍ ጂኦግራፊ የሚለው ላይ ምልህ ኢንፋክት የሰውየው አጻጻፍ የሆነ
ኢል ኢንቴንሽን አለው የሚሉ ሰዎች አሉ። ጂኦግራፊ ዲተርሚኒስቲክ አይደለም እና እሱ ደግሞ ኢሴንሻል ቴሲሱ የዚህ መጽሐፍ ጂኦግራፊ ዲተርሚኒስቲክ ነው። ኦኬ ጂኦግራፊ እስረኛ ሊያደርግህ ይችላል በእድገትህ ላይ ማለት ነው። በኢኮኖሚ፣ በባህል፣ በቴክኖሎጂ እድገትህ ላይ ከፍ ያለ ተጽዕኖ አለው ብቻም ሳይሆን በዲተርሚኒስቲክ ነው። ኢንፋክት ወሳኝ ነው ማለት ነው። እንደዛ አይነት አርጊውመንት ነው ያለው ሰውየው። እሱ ደግሞ በተለየ ኢንቴንሽን የአሜሪካ ገናናነትን ለማጉላት ነው የጻፈው ቲል ማርሻል የሚሉ ሰዎች አሉ። ኦኬ በኋላ መጽሐፉንም ካየሁት በኋላ አንዳንድ በሱ ላይ ሪቪው የጻፉትን ሳይ ማለቴ ነው። ግን እኔ አንድ የሚያሳምነኝ ነገር አለ የሰውየው አርጊውመንት። ጂኦግራፊክ ዲተርሚኒዝም አለ ብዬ አምናለሁ እኔ። ማለት ጂኦግራፊክ ዲተርሚኒዝም is not fully unfounded የሆነ ጂኦግራፊ ሁሉ ጊዜ በተለይ እሱ የሚለው ምንድነው ቴክኖሎጂ ለምሳሌ የትራንስፖርት ቴክኖሎጂ፣ የኮሙኒኬሽን ቴክኖሎጂ የጂኦግራፊ ዲተርሚኒዝምን የጂኦግራፊን ፓወር ሊቀንሰው ይችላል ኢን ኢንተርናሽናል ሪሌሽንስ ማለት ነው በፓወር ፖለቲክስ ውስጥ። ግን የሆነ ዜሮ ሊሆን በተለይ በእኛ ኤጅ የፈለገ ቴክኖሎጂ ቢሰፋም ጂኦግራፊን ሙሉ በሙሉ የሰው ልጅ ተቆጣጥሮ ኦቨርካም አድርጎ የጂኦግራፊን ኢምፓክት የጂኦግራፊን ዲተርሚኒዝም ሙሉ በሙሉ ወደ ዜሮ የሚያወርደው አይመስለኝም። ለምሳሌ ራሽያ ላይ ያቀረበው ክርክር ለኔ በጣም ትርጉም የሚሰጠኝ ነው። ራሽያ የሰውየው ነጥብ ምንድነው? ራሽያ ከአሜሪካ አንፃር ስትታይ ሱፐር ፓወር ማትችልበትን ምክንያት ነው የሚያብራራው። how it cannot actually become super power like America አሳማኝ ምክንያት ያቀርባል ለኔ ማለት ነው። ለምሳሌ ምን ይላል? አሜሪካኖቹ አመት 12 ወር አለው። 12ቱንም ወር ንግድ ሊሰሩ ይችላሉ። ምክንያቱም ወንዞቻቸው ለትራንስፖርት የተመቹ ናቸው። የፖርታቸው ወይም የፖርት ምን ነበር? ደሴት አይደለም ወደቦቻቸው ሁሉ ጊዜ ለመርከቦች አመቺ ናቸው በአመቱ ሙሉ ማለት ነው 12ቱም ወር። የራሽያ ወደቦች ግን ቢያንስ ለ4 ወር ፍሪዝ ያደርጋሉ። ስለዚህ ራሽያ የንግድ ስራ መስራት የምትችለው ከ12 ወር 8 ወር ነው። 4 ወር መስራት አትችልም። እንደ አሜሪካ 12ቱንም መስራት አትችልም ማለት ነው። ስለዚህ ከዚህ አንፃር ስታየው ነጥብ አለው ራሽያ እዛ አካባቢ ብቻ ስለተፈጠረች ቢያንስ ለ4 ወራት ትልልቅ ንግዶችን ዓለም አቀፍ ንግዶችን ማድረግ ይከብዳታል። ሌላ በሱ ቋንቋ ሆት ወተር ፖርት ካላገኘች ማለት ነው። እና ከአሜሪካ መወዳደር ይከብዳታል። ሱፐር ፓወር መሆን ይከብዳታል። ራሽያ ጋዝ አላት። ጋዞቹን ወደ ጀርመን፣ ወደ አውሮፓ፣ ወደ ምዕራብ አውሮፓዎች ሀገር፣ ወደ ጀርመን፣ ወደ ፖላንድ እስከ ፈረንሳይ ድረስ ትልካለች። ያን የምታረገው ግን በመርከብ ንግድ አይደለም፣ በፓይፕ ነው። በመሬት ስር ቆፍራ ምናምን ማለት ነው። እና ጂኦግራፊ ነው ይሄን ያረጋት ነው the whole argument of the man። እና unfounded አይደለም ያልኩት ለዛ ነው። የጂኦግራፊ ዲተርሚኒዝም አለ። እንደዛም ሆኖ የሰውየውን ኢንቴንሽን ምናምን ብትቼ ማለቴ ነው። ይሄ ነው በጣም ሌላም ብዙ ስለ ቻይና የሚያወራው ቅድም ያነሳው አለ about አፍሪካ የአፍሪካ አቀማመጦቹ አፍሪካን ምናምን አካባቢ ሲደርስ ደግሞ የሚያወራው ኢንፋክት የጂኦግራፊው ተራራ ሸለቆ ምናምን ስለሚበዛው ለናቪጌሽን ወንዞቹ አይመቹም ነው። ብዙ አሳማኝ አይደለም ለኔ። አሁን የወንዝ ትራንስፖርት የሚጠቀም ብዙ ሀገርም ያለ አልመሰለኝም። ቴክኖሎጂ ኦቨርካም አድርጎታል ቢያንስ እሱን ለማለት ነው። ሌላው ነጥብ ማንሳት ፈልገው መጨረሻ አስረዘምኩ መሰለኝ። ይሄ ሻተር ቤልት ቲዮሪ ያልከው ሻተር ቤልት ቲዮሪ is real in the Horn of Africa በኔ እምነት yes። እኔ እንደውም ኢንተርናሽናሊ ብቻም ሳይሆን ናሽናሊም አለ ሻተር ቤልት ቲዮሪ እዚህ ሆርን ኦፍ አፍሪካ ውስጥ ብዬ አምናለሁ።
ኢንተርናሽናሊ እዚህ ጅቡቲ አካባቢ የወታደር ያሰፈረ የሀያል ሀገር ቁጥር ስታይ ምንድነው የወጣው እዚህ አካባቢ ብለ የሚገርም ነው። ቻይና ጭምር ቻይና እንግዲህ በሚሊተሪስቲክ አይነት ነገር ማታመን ነገር ሁሉ በታሪክ ለመጀመሪያ ጊዜ እዚህ አስፈራለች መታ ወታደርና እና በጣም ኮንቴንሽየስ የሆነ ሪጅን ሆኗል። ሻተር ቤልት ሆኗል። የሆርን ኦፍ አፍሪካ በግልጽ ይታያል። የሚሊተሪ የፖለቲካው ሁኔታ ኦቨር ዘ ላስት 8 years 7 years ደግሞ ዩአይዎቹ ያደረጉ ያሉትን ኤሚራቲዎቹ ያደረጉ ያሉትን ነገር ስናይ በግልጽ ይታያል ይሄ ነገር። የኔ እንደውም ሌላው አርጊመንት ሻተር ቤልት ኢትዮጵያ ውስጥ ራሱ አለ። ናሽናል ኢንተርናሽናል ሻተር ቤልት ሪጅን ሳይሆን ኢትዮጵያ ራሱ is a victim of ናሽናሊ ውስጣዊ ፖለቲካው ራሱ ሻተር ቤልት አለው ባይ ነኝ። ለምሳሌ ኦጋዴንን እንውሰድ። ለኔ በደንብ ጥሩ ሊሰራ የሚችል ምሳሌ የሶማሌ ክልል የኢትዮጵያ ሶማሌ ክልል ምን አይነት ክልል ነው? ሶማሊያ የሚባል ሀገር አለ on the other side of the border ሶማሊኛ ቋንቋ የሚናገር ልክ የኛዎቹን ሶማሌ ዘመድ የሆኑ ሁሉንም ነገር በራሳቸው ሲስተም ያካሂዱ። እዚህ ስትመጣ ደግሞ የሆነ ትንሽም ቢሆን አሁን ፌዴሬሽኑ ትንሽ ረዳቸው እንጂ በፊት ኦፕሬስዶ ነው። በቃ በደንብ ተጨቁነው ምናምን ከቋንቋቸው የማይናገር ሁሉ ሰው እየተሾመባቸው ምናምን ይኖሩ ነበር። ሶ ሚረር ኢሜጅ ከዛኛው ሀገር አለ። ያኛው ሀገር ደግሞ የኔ ነው ብሎ ኮንቴንድ ያደርጋል እና ሁሉ ጊዜ በዳይሌማ ውስጥ በቃ በግጭት ካልሆነ ሊፈታ የማይችል ሁኔታ ውስጥ አሉ እነሱም ቢሆን። የትግራይ ሁኔታም እንደዛ የሆነ ነው የሚሄደው ባይ ነኝ ነው። on the other side ኤርትራዎቹ አሉ Tigrayan on the Eritrean side and we have the Ethiopian Tigrayans. የኢትዮጵያ ስቴት አሁን ይዞበት ባለው መንገድ የትግራይን መጫን ከቀጠለ ሌላ ሻተር ቤልት ነው እሱ። ምክንያቱም ኦፍ ኮርስ ከሻዕቢያ በኋላ ነው አሁን ያለው የሻዕቢያ የትግራይ መንግስት ነው እሱም በነገራችን ላይ የትግራይ መንግስት ነው። በኋላ ለምሳሌ ከኤርትራ ማን ነው ከኢሳያስ በኋላ የሆነ የተሻለ ኤርትራዎቹን ትሪት የሚያደርግ ምናምን መንግስት ቢመጣ የኢትዮጵያ የትግራይ ሰዎች ወደዛ ማይሳቡበት ምክንያት ፖለቲካሊ ማለት ይታየኛል። እኔ ሻተር ቤልት ይሆናል ማለት ነው፣ የግጭት ቀጠና ይሆናል። ልክ እንዳልኩ የሶማሌ እንደ ሆኖ ማለት ነው። ሳጠቃልለው ሻተር ቤልት ይታየኛል እዚህ አካባቢ ኢንተርናሽናሊም ናሽናሊም ለማለት ነው። አመሰግናለሁ። ካስረዘም ተጠይቃለሁ። ቴንክ ዩ አባ ጀብሳ። አይ ያን አንብቦ የመጣ ሰው ቢያስረዝም የተሻለ ነው ብዬ አስባለሁ፣ ረዘም አድርጎ ቢናገር። ምክንያቱም አሁን ራንደምሊ ይሄንን ውይይት ላይ አይቶ የገባ ሰው ከሚናገር ጽሁፎቹ ጋር ኢንጌጅ አድርጎ የመጣ ሰው ቢናገር የተሻለ ትምህርት የሚሰጥ ይሆናል፣ የሚያወያይም ይሆናል ብዬ አስባለሁ። ኤኒዌይስ አንተ በጣም አልፋህ ነው ያነበብከው። ፕሪዝነርስ ኦፍ ጂኦግራፊን ኢንትሮዳክሽኑ ብቻ ነበረ እንድናነብ የተስማማ ነው ለዚህ ውይይት። ከዛ ሌሎች ቻፕተሮች በሚቀጥሉት ዙሮች ነበር ምናነበው። ኤኒዌይስ ፕሪዝነርስ ኦፍ ጂኦግራፊ ላይ የሚነሳው አንዱ እንትን ምንድነው ቅሬታ መጽሐፉ ላይ ወይም ጻፊው ላይ ቲም ማርሻል ላይ ሰውየው ምንድነው የአካዳሚሽያን አይደለም፣ ቲዮሪስት ምናምን አይደለም፣ ጋዜጠኛ ነው እንደምታውቀውና እሱ የራሱ የሆነ ኢንቴንሽን ኖሮም አልኖረውም ሙያው በራሱ የሆነ ሪስትሪክሽን አድርጎበታል ብለው የሚሉ ሰዎች አሉ። ግን ስቲል ለኔ በጣም ጥሩ መጽሐፍ ነው። ግን ዲተርሚኒስቲክ ነው ጂኦግራፊ የሚለው ነገር የሰው ልጅ ያው በማርክሲስቶች አባባል ያው ዋናው ትግሉ ተፈጥሮን ማሸነፍ ነው አይደለም? እና ዲተርሚኒስቲክ ነው ሲባል ኦፍ ኮርስ በጣም ጂኦፖለቲክስ የተባለው እኮ ጂኦግራፊ ፖለቲካ ላይ ያለው ተጽዕኖ ምን ይመስላል እስከ ድረስ ነው የሚለውን ለማጥናት ነው አይደል? ግን ዲተርሚኒስቲክ ነው ሲባል ምንም አይነት ኤጀንሲ የለም ወደሚል ሰዎች ኤጀንሲ የላቸውም፣ የስቴት መሪዎች የሀገራት መሪዎች ኤጀንሲ የላቸውም ወደሚል ሊወስደን ይገባል ብዬ አላስብም። አሁን ከቲም ማርሻል ጋር ማልስማማው ለምሳሌ ፕሪዝነርስ ኦፍ ጂኦግራፊ ጋር
ለምሳሌ የራሽያን ኩዌስት የራሽያን ፍላጎት እንትን ሲገልጽ ሙቅ ውሃ ማግኘት ነው አይደል? ምክንያቱም በዛኛው በኩል በረዶ ነው ያለው። ስለዚህ ሲ አክሰስ የላቸውም። ሲ ፓወር በጣም ወሳኝ ስለሆነ ከአሜሪካ ጋር ለመገዳደር እሱ ያስፈልጋቸዋል። ስለዚህ እንደምንም ብለው መንገድ ቀይሰው ወደ ምንድነው ወደ ጥቁር ባህርም ሆነ ወደ ውቅያኖስ ለመድረስ ይፈልጋሉ እና ያ ነው ፍላጎታቸው። ኤክስፓንሽኒስት በሏቸው መንበራቸው ያ ነው ፍላጎታቸው የሚል ነገር አለው። ሶ ስቲል ኤጀንሲ ያላቸው ማለት ነው። ጂኦግራፊ እንደዚህ አጥሮና ስለዚህ እንደዚህ እናርግ ብለው የመሪዎቹ የሆነ ነገር እያደረጉ ነው ማለት ነው። ሶ ዲተርሚኒስቲክ ነው ማለት ምንም ማድረግ አይቻልም ማለት ነው እና እስከዛ ድረስ ይሄዳል ብዬ አላስብም ለማለት ነው። ከዛ ውጪ ግን ያው በተነሱት ሀሳቦች እኔም እስማማለሁ ለማለት ነው። ሌላው ስለ ሲ ፓወር ስላነሳ አንድ ነገር ላንሳ። ቅድም ስለ ማነው የፊል ኬሊ መጽሐፍ ላይ ስንወያይ እንግዲህ ከቲዮሪዎቹ አንዱ ሲ ፓወር ነው በጣም ወሳኙ ብለው አርጊው የሚያደርጉ ሰዎች የሚሉት ነገር ምንድነው? ለምሳሌ ብሪቴን ትልቅ ሀገር በነበረችበት ጊዜ ዓለምን በምትገዛበት ጊዜ ሲ ፓወር ነበራት። ከዛ ያው እንደምታውቀው ሲ ፓወሯን የሸጠችው ለአሜሪካ ነው። መርከቦቿንም ኮስቶቿንም ደሴቶቹ ምናምን አብዛኞቹ ለአሜሪካ ነው የሸጠችው እና የአሜሪካ ምንድነው ሄጂሞኒ እየሆኑ መምጣት ጉልበተኛ እየሆኑ መምጣት ከዛ በኋላ የመጣ ነገር ነው። ለምሳሌ ቻይና ታይዋንን በአንድ ጊዜ ማጠቀልልበት ምክንያት ኢቭን እዛ አካባቢ ያለው ውሃ ላይ ራሱ የበላይነት ያላት አሜሪካ ናት የሚል አርጊውመንት አለ። ለምሳሌ የሰብማሪኖቹ ኒውክሌር የሚሸከሙት ሰብማሪኖች የአሜሪካ የቱ ጋር እንዳሉ ሎኬት አላደረጉም እስካሁን ቻይኖቹ ማለት ነው። ሶ እነዚህ ነገሮች አሉ። ሶ ይሄንን በማንሳት ሲ ፓወር ነው ወሳኝ የሚል አርጊውመንት የሚያቀርቡ ሰዎች አሉ። ቲም ማርሻል አንዱ ነው። ግን ሲ ፓወር እንዳለ ሆኖ ለምሳሌ የአሜሪካ ጉልበት ኦፍ ኮርስ ከሲ ፓወር ጋር የተገናኘ ነገር እንዳለ ሁሉ ግን የኢንተርናል ጉዳይም ለምሳሌ በግዛት ወሰን ውስጥ የሚኖረው ህዝብ ራሱን የሚበይንበት መንገድ የካልቸራል ኮንፍሮንቴሽን አለመኖሩ ምናምን የጠቀማቸው ይመስለኛል። ከሞላ ጎደል ወጥ ናቸው። እንደምታውቀው ለምሳሌ እንደ ዩኬ የስኮቲሽ፣ የአይሪሽ፣ የዌልስ ምናምን የተባለ የእርስ በርስ እንትን የለባቸውም። ወይም ደግሞ አለፍ ስትል አውሮፓ ሀገሮች እርስ በርስ እንትን እንደሚሉት አይነት ነገር የለባቸውም። ሰው እሱም ነገር ከግምት ውስጥ መግባት አለበት ከጂኦግራፊካል ሎኬሽናቸው እና አድቫንቴጁ በተጨማሪ ለማለት ነው። ጆና ወደ አንተ ልመለስና የምጨምረው ነገር ካለ ከዛ ወደ ብሩክ እና ወደ ዋተር ኦፍ ላይፍ ነው ምናምን ይሄዳል። ሲ ፓወር ይሄ የአልፍሬድ መሃን ሀሳብ አይደል? ሶሪ አልፍሬድ መሃን የሚያነሳው ማለት ነው። ሲ ፓወር በተለይ ይሄ ብሪቲሽ ያደገችበት ወይ ደግሞ የብሪቲሽ ኤምፓየር ላይ በብዛት የምናነሳው ነገር ማለት ነው። ነገር ግን ከዚህ ኮንትራሪ የሚሆነው ደግሞ ላንድ ላይ ጀስት ኖርማል ላንድ አስፈላጊ ነው ብለው ደግሞ የተከራከሩ ነበሩ አይደል? ይሄ ሀርትላንድ የሚለውን ቲዮሪ ያመጣለን እና ማኪንደን። ምክንያቱም ብሪቲሽ ያን ትተው የነበረውን ወይ ደግሞ ስለ መሬት ያላትን ግንዛቤ ስታ ሞር ኦፍ ሲ ላይ ያተኩራ ስለነበር፣ ነገር ግን ይሄን መያዛችን አስፈላጊ ነው ምክንያቱም 50%ቱን የዓለም ሪሶርስ የሚይዘው ጀስት ሀርትላንድ ነው ይላል። ዘን ከዛ በኋላ ደግሞ የሚመጣው ስፓይማን ደግሞ 40%ቱን ሪሶርስ እኮ የሚይዘው ይሄ ጀስት ፕሪፈር ጋር ያለው ወይ ደግሞ ይሄ ሪምላንድ የምንለው ፖይንት አካባቢ ነው። ስለዚህ እዛ ጋር ያን የተቆጣጠረ ነው መያዝ ያለበት። ወይ ደግሞ እንትና እንደሚያነሳው ቀጥታ ማን ነበር ማኪንዳ እንደሚለው ኢስት ዩሮፕን የሚገዛ ሰው ሀርትላንድን ይዛል፣ ሀርትላንድን የሚገዛ ሰው ደግሞ ጀስት አይስላንድ ወይ ደግሞ የዓለምን አይስላንድ ይዛል፣ እሱን የያዘ ደግሞ ዓለም በሙሉ ይገዛል የሚል ደግሞ ሀሳብ ያለ ጀስት ሞር እንትኑ ብቻ አይደለም ማለት ነው። ሁለተኛው ዲተርሚኒስቲክ የሚሆነውን ሀሳብም አልቀበልበት ከአንተ ጋር የሚስማማውና ከዛኛው መጽሐፍ ጋር የማልስማማው ለምንድን ነው? የምናያቸው ነገሮች አሉ አይደል? ከዚህ በብዛት አሁን ካለው ሀሳብ ጋር የምንስማማው ከፊል ኬሊ ጋር ነው ልስማማ የምችለው። ዲተርሚኒስቲክ አይደለም፣ ምክንያቱም ቴክኖሎጂያችን ምናምን ነገሮችን እንትን እያሉት መጥተዋል፣ እየገደቡት እያላዘቡት ምናምን ነገር መጥተዋል። እንትናችንን ጂኦፖለቲክስ ላይ ያለን ነገር ግን ጂኦፖለቲክስ ደግሞ ምንም አስፈላጊ አይደለም ወደሚል ሌላ ሀሳብም ደግሞ አይደለም። ጂኦፖለቲክስ ያስፈልጋል፣ ነገር ግን እንደምናስበውም ዲተርሚን ያደርገናል ደግሞ ማለትም ደግሞ አይደለም። ሁለቱም ፖይንቶች ባላንስ ማድረግ ጠቃሚ ነው ብዬ ስለማስብ ማለት ነው። ጥያቄዎቹ ጋር የተነሱት አንደኛው እዚህ
አይ ቲንክ እንትን ነው የተነሳው አይደል? ሻተር ቤልት የሻተር ቤልት የቼከር ቦርድ ምናምን ነገሮች አፍሪካ ቀንድ ላይ ይታያሉ ወይ ነው? ሻተር ቤልት አይ ቲንክ ኦብቪየስሊ ሆኖ በጣም ይታያል። የመጀመሪያው ነገር ማለት ሂስቶሪካሊ ካየናቸው ለምሳሌ የሻተር ቤልት መጀመሪያ ላይ በቀዝቃዛው ዓለም ጦርነት ጊዜ እና ቪየትናም እና ምናምን ላይ የምናየው ነው። ሶቪየት ህብረትና አሜሪካ በእነሱ ውስጥ የነበረውን ነገር ማየት እንችላለን። ዘን በሌላ ጊዜ ሞደርን እንደዚህ ደግሞ ኢስት ላይ ሚድል ኢስት አካባቢ የነበረውን ፍትጊያ ደግሞ የምናየው ነገር። አሁን እኛ አካባቢ ደግሞ እዚህ ምንድን ነው የምንለው ቀይ ባህር ላይ ቀይ ባህር እኛ አካባቢ ከመሆኑ የተነሳና ቾክ ፖይንት ደግሞ እዛ ላይ ስላለ የዚህ እዛ ላይ ቾክ ፖይንት ላይ የምናያቸው ላይ አይ ቲንክ በጣም ግሎባል ትሬዳችን ከ10 እስከ 15% የሚሆነው ዓለም ላይ ያለው እዚሁ ቀይ ባህር ላይ ነው ያለው። ከ20 እስከ 30% ያለው ኮንቴነሮች በዚህ ነው የሚያልፉት። በቀን ውስጥ ከ50 እስከ 70 የሚሆኑ ኮንቴነሮች መርከቦች የሚያልፉበት ቦታ ነው። ስለዚህ ቾክ ፖይንት ደግሞ እዚህ አለ ቀይ ባህር ማለት ነው። ቀይ ባህር ላይ ደግሞ ይሄ የእንባ በር የምንለው አለ አይደል? እዚሁ መጽሐፍ ላይ የሚነሳው እነሱ ነገሮች ባሉበት ሁኔታ ብዙ አይነት የሚሊተሪ ቤዞች ኔቫል ፓወሮች እዚሁ አካባቢ ላይ ቀይ ባህር ላይ በጣም በስፋት ይገኛሉ። ምክንያቱም ይሄ አካባቢ የሚያገናኛቸው ነገሮች አሉ አይደል? አፍሪካን ያገናኛል። 3 ኮንቲኔንቶችን የሚያገናኛል፣ አፍሪካን፣ ኤዥያን እና አውሮፓን የሚያገናኝ ነገር በስዊዝ ካናል አድርጎ እዚህ ትልቅ ፖይንት ስለሆነ ሰዎች ወይ ደግሞ አገራት መሰባሰባቸው አይቀርም። በጣም ትሬድ በጣም የሚያልፍበት ቦታ ከመሆኑ የተነሳ ሆርን ኦፍ አፍሪካ ላይ ያለው ነገር በቀይ ባህር ጋር ተመስርቶ ማለት ነው። እነዚህ በጣም አስፈላጊ የሚሆኑ ነገሮች ናቸው። ስለዚህ ልንክደው የምንችለው ነገር አይደለም፣ ያለ ነገር ነው ማለት ነው። አሁን በቅርቡ ለየት ያለው ነገር ምንድነው? ዩናይትድ አረብ ኤሚሬት እና ሳውዲ ናቸው እዚህ ቦታ ላይ በጣም ጎልተው እየታዩ ያሉት። እነሱ ማንን ይዛሉ? ጀስት ዩናይትድ አረብ ኤሚሬት ኢትዮጵያን ይዛለች ተብሎ ይታሰባል። ዘን እነ ሳውዲ ደግሞ ራሳቸው የያዙት ቦታ ያለ። ይሄኛው ሞር ኢትዮጵያን ፖለቲክስ ውስጥ ስለሚገባ መግባት አልፈልግም፣ ግን እዛ ውስጥ ነው ያለው። ይሄ ቼክ ፖይንት ላይ አይ ቲንክ ኢትዮጵያ እንደዛ አይነት ነገር አለ። አዎ ኤርትራ ጋር ያየነው ነገር ያን ያሳያል ብዬ አስባለሁ። ግን ትንሽ ኢትዮጵያ ወደ ተከባለች ወይ የሚለው አይ ቲንክ ትንሽ ገዥ ይሆናል ብዬ አስባለሁ። ከዚህ በፊት ያለው ዘመን ላይ ምናልባት የለዘበ ሀሳብ አለ። አሁን ባለው ፖይንት አሁን ባለንበት ዘመንና ሁኔታ ግን በራሳችንም ስህተት ሊሆን ይችላል አላውቅም፣ በዙሪያችን ያሉት አካሎች ወይ ደግሞ አገሮች ከኛ ተቃራኒ ወደ መሆን እድላቸው በጣም እየሰፋ መጥቷል ብዬ አስባለሁ። ይሄ በተለይ እየተከተልን ያለው ኢንተርናሽናል ፖለቲክስ ላይ ወይ ደግሞ ፎሬን ፖሊሲያችን ላይ ሊሆን ይችላል። እሱን ምንም አስተያየት መስጠት አልፈልግም። ነገር ግን ኢንሰርክል እየሆን ነው አሁን ባለንበት ሁኔታ ውስጥ። ቴንክ ዩ ጆና። አንድ ሁለት ነገሮች ሊጨምርና አንተ ያነሳቸው ነገሮች ላይ ያው ዘግይተው የመጡ ካሉ ከዛ ድሉን ሰጣለሁ ለነ ብሩክ። ቲዮሪዎቹን ስናይ ካየናቸው ነገሮች አንዱ ያው ሻተር ቤልትን ነው። የዛሬው እስከ ዛሬ ድረስ ስናነብ የነበረው ነገር ያው ለቮካብለሪዎቹ ራሳችንን ለማስተዋወቅ ነው እንጂ ገና ከዚህ በኋላ ዋና ዋናዎቹ ጽሁፎችና ምዕራፎች ከዚህ በኋላ ባሉት ንባቦች ነው የምናያቸው። ሰው በተሻለ መጠን ያው አጠራጠር ለማድረግ የሞከርኩትም ለዛ ነውና ስለ ሻተር ቤልት እንግዲህ ሲያብራራ ፊልኬሊ የሚለው ምንድነው የሎካል የሆነ የአካባቢው የሆነ ቀጠና የሆነ የግጭት ምክንያት ኖሮ ሀገራት ሲጋጩ ከዛ ትልልቅ ፓወሮች ደግሞ በጣም መጡን ያላቸው ሀገሮችም እዛ አካባቢ ላይ ኢንተረስት ኖሯቸው መተው የራሳቸውን ግጭት እዛ አካባቢ ላይ ሲያደርጉ እነዚህ የኢንተርናሽናልም ሎካል የሚሆኑ ግጭቶች አንድ አካባቢ ላይ ሲገናኙ የአካባቢ ሻተር ቤልት ብለን እንጠራዋለን ነው። ሶ በኮልድ ዋር ጊዜ እንዳልከው ለምሳሌ አንዱ ማየት የምንችለው ነገር የቃኘው ሻለቃ ነው። የኤርትራ የቃኘው ስቴሽን ለምሳሌ ሲአይኤ ባይ ዘ ዌይ አሜሪካ ላይ ከነበረው ስታፍ ቁጥር ቀጥሎ ትልቅ የስታፍ ቁጥር የነበረው ኤርትራ ውስጥ ነው። ምክንያቱም እዛ ባለው የሬዲዮ ቴክኖሎጂ ነበረ የሶቪየትን እንትኖች ለመሰለል የሚሞክረው ማለት ነው። እና ለዚህ በጣም ኢንተረስት ለአሜሪካ ኢንተረስት በጣም ወሳኝ ቦታ ነበር አካባቢው። ለዛ ነው 1952 ላይ በፈረንጆቹ አቆጣጠር ከኢትዮጵያ ጋር ኤርትራ እንድትዋሃድ በጣም ፕሬሸር ስታደርግ የነበረው አሜሪካ። ይሄ አንዱ ኢንተረስት ነው። ከዛ ሶቪየት ዩኒየንም እንደዚሁ ቀጠናው ላይ የራሷ የሆነ
ኢንተረስት ነበራት። ልክ እንዳሁኑ ሳተላይት ቴክኖሎጂ ከመምጣቱ በፊት የሬዲዮ ቴክኖሎጂ ስለነበር የነበረው ለዛ ደግሞ የኤርትራ ደሴቶች በጣም ወሳኝ ስለነበሩ ማለት ነው። እና ምንድነው የሆነው? ለምሳሌ የ1971 ላይ በፈረንጆቹ የሄነሪ ኪሲንጀር የጻፈው ደብዳቤ አለ፣ የዲስክሎዝድ የሆነ ዶክመንት፣ የሲአይኤ ዶክመንት ማለት ነው። እና ምንድነው የሚለው ኪሲንጀር ንጉሱ ለአሜሪካ ወዳጅ ናቸው፣ ኃይለ ሥላሴ ማለት ነው። ሶ ንጉሱ እስካሉ ድረስ የኢትዮጵያ ኢንታክት ሆኖ መቆየት ለአሜሪካ ጥቅም ነው። ግን ንጉሱን እየተቃወሙ ያሉ ተማሪዎች ግራ ዘመም ናቸው። ስለዚህ እነሱ የሚመጡ ከሆነ ግን እዚህ አካባቢ ላይ ኢንተረስታችን ከኛ ኢንተረስት በተቃራኒ ሊቆም የሚችል ጠንካራ ሀገር መኖር የለበትም የሚል አይነት ይዘት ያለው ደብዳቤ ነው። ኢንተርኔት ላይ ታገኙታላችሁ። ባጭሩ ምን ለማለት ፈልጌ ነው? የዛን ጊዜ ለምሳሌ ሶቪየት ኢትዮጵያን ስትደግፍ አሜሪካ ሶማሊን የደገፈችበት ሁኔታ አለ፣ በነበረው ጦርነት ማለት ነው። ከኤርትራ ታጣቂዎችም ጋር በነበረው ጦርነት እንደዚሁ የራሳቸው ኢንተረስት ስለነበረ ግሬት ፓወርስ ተሳትፈዋል። ግን ግጭቱ ግን በውጭ ስፖንሰር የተደረገ ብቻ ነው ማለት አይደለም። ሎካሊ ሌጂቲሜት ሪዝን ነበረ ግጭት ለማድረግ አካባቢው ላይ። አሁንም የዩኤኢ የሳውዲ ራይቨለሪ እና ሱዳን ላይ የኢትዮጵያ ላይ ምናምን ያለውን ተጽዕኖ ስናይ ከዛ በኢትዮጵያና በሱዳን በኢትዮጵያና በኤርትራ መካከል እንዲሁም በእርስ በርስ ደግሞ ሱዳን ውስጥም ኢትዮጵያ ውስጥም ያለውን ነገር ስናይ ሻተር ቤልት አለ አካባቢው ላይ የሚለው ነገር የሚያጠናክር ነው ብዬ አስባለሁ። የራሴን እንትን ለመግለጽ ነው። ከዛ ውጪ ግን ኢትዮጵያን እንደ ሪምላንድ ነው መቁጠር የምንችለው። ያ ሲ ፓወር አይደለችም፣ ኦብቪየስሊ ሲ አክሰስ የለንም፣ ግን ቅርብ ነው። ለሲ አክሰስ በጣም ቅርብ ቦታ ላይ ነው ያለችው። ግን ደግሞ ሙሉ ላንድ ሎክድ ናት እና በጣም ብዙ ድንበር ነው ዙሪያዎች ያሉት። ስለዚህ እንደ ሀርትላንድ ነው አካባቢ ላይ ልንቆጥራት የምንችለው፣ እንደ ሪምላንድ ነው እንዴት ነው ልንቆጥራት የምንችለው የሚለውን ነገር ላይ አስተያየታችሁን ብሰማ ደስ ይለኛል ለማለት ነው። ብሩክ ወደ አንተ ሊድና ከዛ ወደ ዋተር ኦፍ ላይፍ። ለቻናሉ አዲስ ነኝ፣ አመሰግናለሁ እንድናገር ስለፈቀድክልኝ። ዲስከስ የሚደረገውን ንባብ በተለይ አዲስ ለመጣነ ሰዎች ታይትሉን ብትነግረንና ፈልገን ብናነበው ወይም የምናገኝበት ቦታ ካለ ብትነግረን። ኢንትረስቴ ምንድን ነው? ጂኦግራፊ ኮንስትሬን እንደሚያደርገን ሁሉ ኦፖርቹኒቲም ሊሰጠን ይችላል። ያለንበት ሎኬሽን የሚሰጠን አድቫንቴጅም ፌስ እንድናደርግ ፎርስ የሚያደርገን ዲስአድቫንቴጅም ይኖራል። ግን ብዙ አልናገርም። ጭንቅላቴ ላይ ያለው ጥያቄና ኢንዲው ኮርስ ዲስከስ ብናደርገው ደስ የሚለኝ ነገር ምንድን ነው? ጂኦግራፊም ያሉንንም ኢንተርናሽናል አላያንሶች ተጠቅመንም በምን መልኩ ነው ስቴብል የሆነና ሌስ ኮንፍሊክት ፕሮን የሆነ ኤንቫይሮንመንት መፍጠር የምንችለው እና ማደግ የምንችለው የሚለው ነገር ማስብበት ነገር ስለሆነ ሳምሃው አድሬስ የምናደርግበት ኤንቫይሮንመንት ብንፈጥር ደስ ይለኛል። አመሰግናለሁ። እሺ ቴንክ ዩ ብሩክ። ያው ተራማጅ የሚባል የቴሌግራም ግሩፕ አለ፣ ተራማጅ ሪዲንግ ሰርክል የሚባል ሊንኩ የኔ ባዮ ላይ ያለ። ሰርች ብታደርገውም ያው ኦፕን ግሩፕ ስለሆነ ታገኘዋለህ ቴሌግራም ላይ። እዛ ላይ ሁሉም የሚነበቡት መጽሐፎች የሚነበቡበት ካታሎግ መቼ በየትኛው ሳምንት የትኛው ይነበባል የሚለው ነገር ሁሉ አለ እዛ ላይ። የቪዲዮ አማራጮችም አሉ እዛ ላይ። እዛ ላይ ገብተህ አብረን እናነባለን ብዬ አስባለሁ። በአካልም እየተገናኘን ስለሆነ በአካልም ደግሞ የምንገናኝበት ሁኔታ ውስጥ ትኖርና አብረን እናነባለን ብዬ ተስፋ አደርጋለሁ። ሌሎቻችሁም በዚሁ አጋጣሚ እንደማስታወቂያ ይሆንልኝ፣ ያው ቴሌግራም ግሩፕ ውስጥ የሌላችሁ ሳታነቡ የመጣችሁ ካላችሁ ለሚቀጥለው አንባችሁ ብትመጡ ጥሩ ነው ለማለት ነው። 4 ኦብጀክቲቭ ነው ያለው ሪዲንግ ሰርክሉ። አንዱ አንተ ያልከው ነው። በአጠቃላይ በዓለም መነጽር በቀጠነው መነጽር ኢትዮጵያን የቱ ጋር ነው ልናያት የምንፈልገው? ይሄ ትውልድ የራሱን አሁን ያለበትን ተግዳሮት አሁን ላይ ያለውን ችግር በራሱ ቃል እንዴት ነው ኮይን ማድረግ የሚችለው? የመፍትሄ አማራጮቹ እንዴት ነው ማቅረብ የሚችለው የሚለውን ነገር እያነበብን አብረን እየተወያየን እስቲ ዲቫይስ እናርገው፣ እስቲ እንፍጠረው የሚል ኢኒሺዬቲቭ ነው። ስለዚህ ያው አብረን እናንብብ፣ አብረን የምንደርስበትን እናያለን ማለት ነው።
ቴንክ ዩ ዋተር ኦፍ ላይፍ መቀጠል ትችላለህ። ባልልኝ ቴንክ ዩ ዋተር ብርሃኑ መቀጠል ትችላለህ። ብርሃኑ አለ ነው? የኔ ኔትወርክ ተቋርጧል። አይ ቲንክ ብርሃኑ የኔ ኔትወርክ እየሰራ መሰለኝ ካልተሳሳትኩኝ። ሶ እየሰማኝ ከሆነ ቀጥል፣ ካልሆነ የመጨረሻ እድል ልስጥ። አባጨብሳ የምጨምረው ነገር ካለ ጆናም እንደዛው፣ ከዛ እናጠቃለዋለን። ኦኬ ይሰማል? ድምጼ ይሰማል? አይ ቲንክ ደግሜ ታንክ ዩ ያስፔድ አንድ መጨምረው ነጥብ ምንድነው አይ ቲንክ እኔ ሙሉ በሙሉ የጂኦግራፊ ዲተርሚኒስቲክ ነው የሚል ክርክር የለኝም። በቴክኖሎጂ ብዙ ነገሮቹ ኦቨርካም ሊደረግ ይችላሉ፣ ግን አልቲሜትሊ ሊጠፋ የማይችል ነገር ነው። ጂኦግራፊ ስቲል ኢምፖርታንት የሆነ ኮንትሪቢዩሽን ይኖረዋል ነው። ሶ ጂኦፖለቲክስ ለዛ ነው ኢን ዲፌንስ ኦፍ ጂኦፖለቲክስ የሚለውን አርቲክል ወድጄዋለሁ ብዬ ነው የተነሳሁት። መጀመሪያም ማለት በምሳሌ ላስረዳ እችላለሁ ጊዜ ከወሰድኩ ብዬ ነው እንጂ ራሻዎቹ ቅድም እንዳልኩት በአመት 8 ወር ነው ሊነግዱ የሚችሉት because they don't have hot water port። ያንን hot water port በሆነ አይነት የሚሊተሪ ፓወር አሜሪካኖቹ እሱን እንዳያገኝ ያደርጋሉ፣ አውሮፓ እሱን እንዳያገኙ ያደርጋሉ። that is the whole idea of NATO። በሆነ ተአምራዊ ፓወር አግኝተው የአሜሪካና የአውሮፓዎቹን ኦቨር ፓወር አድርገው ሆት ዋተር ፖርት ካላገኙ ራሻዎቹ በአመት 8 ወር ነው እየነገዱ የሚቀጥሉት ማለት ነው። አሜሪካ በአመት 12 ወር ይነግዳል። ስለዚህ በአመት 8 ወር የሚነግድና በአመት 12 ወር የሚነግድ ሀገር ፓወሩ እኩል አይሆንም። because political power is essentially economic power። ፖለቲካ ማለት essentially political economy ነው የሚባለውም ለዛ ነውና ጂኦግራፊ ወሳኝ ሆኖ ይቀጥላል ስል የሆነ ፓወሩ እየቀነሰ አይደለም ማለት አይደለም። በቴክኖሎጂ ራሻዎቹ ለምሳሌ 4 ወር ውስጥ የነሱ ፖርቶች ወይም የነሱ ወደቦች ፍሪዝ ስለሚያደርጉ በረዶ ስለሚሆኑ እነዛም በረዶች የሚያቀልጠው የመርከብ ጉዞ ማድረግ የሚችሉበት ቴክኖሎጂ ላይ ከደረሱ አሜሪካኖቹ መወዳደር ይችላሉ በሱፐር ፓወር ደረጃ ለመሆን ማለት ነው። እስከዛ ግን ጂኦግራፊው አስሮ ያስቀምጣቸዋል ነው የኔ ነጥብም ማለቴ ነው። ከሰውየው ጋር መስማማው ይሄንን ቴክኖሎጂ እስካልፈጠሩ ድረስ እቺ 4 ወር በረዶ የሚሆነው አይስበርጉን የሚያቀልጥ በኒውክሌርም በለው ምናምን እንደዛ አይነት ሁኔታ ቴክኖሎጂ ላይ እስካልደረሱ ድረስ
ከአሜሪካ ጋር ለመወዳደር ይከብዳቸዋል ነው ነጥቤ። ያ ደግሞ የሚያደርገው ጂኦግራፊው ነው። I don't know if I'm clear. ጨርሻለሁ። ያስፔድ አመሰግናለሁ። again thank you። እሺ እኔም እስማማለሁ ካልከው ጋር ኦፍ ኮርስ ጂኦግራፊ በጣም ወሳኝ ነገር ነው የሚለውም በጣም ነው የምስማማው። ያው ሰዎች ኤጀንሲ ያላቸው ነው። ዩክሬንን መውረርም እኮ የኤጀንሲ ማሳያ ነው። ወረሬ ወደ ባህር ቀርባለሁ ብሎ ማሰብም ኤጀንሲ ነው። ያው ዝም ብለህ ቁጭ አትልም፣ የሆነ ነገር ታደርጋለህ ነው እንጂ ኦፍ ኮርስ ጂኦግራፊማ በጣም ወሳኝ ነገር ነው። የተለያዩ ስትራቴጂዎችን ዲቫይስ ልታረግ ትችላለህ። ለምሳሌ አይ ቲንክ 9ኛው ወይ 8ኛው ዙር አካባቢ ላይ ይመስለኛል ስለ የቻይኖች ግራንድ ስትራቴጂ የምናነበውና እዛ ላይ አሁን ከምናያቸው ነገሮች አንዱ ለምሳሌ ያው ቻይና ላይ ሰማው የኮንቴንመንት አይነት ፖሊሲ ነው አይደል የምትከተለው አሜሪካ፣ ወይም የኦፍሾር ባላንሲንግ የምንለው ማለት ነው። እዛ አካባቢ ያሉትን አገሮች ተጠቅማ ሲፓወር ላይ ጠንካራ እንዳትሆን ማድረግ ቻይናን ምናምን በተቻለ መጠን ቻይናን ኮንቴን አድርጎ ማቆየት ነው። ግን የቻይናን አሁን ሮድ ኤንድ ቤልት ኢኒሺዬቲቭ ካየ ሲፓወር ብቻ ሳይሆን የላንድ ፓወርም በጣም ኢምፖርታንት ነው። ስለዚህ ሁለቱንም አቀላቅለን መቀጠል እንፈልጋለን በሚል ነው የትልልቅ ሬልዌዎች ምናምን መስራት የጀመሩት ማለት ነው። እሱ ምን ያህል አሁን ለምሳሌ በኢራን ጦርነት ራሱ ያየ ነው ይመስለኛል። ኢራን ምንድነው ነዳጅ እንዳታሳልፍ ብሎኬት ሲደረግ የባቡር ሀዲዶቹ በጣም እየሰሩ ነበረ። ብዙ ነገር በዛም መቀየር ተችሏል። ዞሮ ዞሮ ብቻ ግን ሰዎች ኤጀንሲ ያላቸው ጂኦግራፊም ኦፍ ኮርስ ብዙ ነገር ዲተርማይን ያደርጋል የሚለውን በጣም የምስማማበት ሀሳብ ነው። ያ ከዚህ በላይ ብዙ አላርዝምባችሁ። የቴሌግራም ግሩፓችንን ጆይን ማድረግ እንዳትረሱ። እያነበብን እንትን ብንል ጥሩ ነው እና አንድ ሌላ ማለት የሚፈልገው ነገር ከባለፈው ዙር ንባባችን የተረዳ ነው። ከአድሚኖቹም ጋር እያወራን ነበር እና የተረዳ ነው አንዱ ነገር ምንድን ነው አንዳንድ ቴክስቶች በአካል ቁጭ ብለው ማውራትን ዴማንድ ያደርጋሉ። አሁን ኦንላይን ሰዓት ገደብ አለ፣ ብዙ አይነት ሰው ነው ያለው፣ እንደ ልብ ማውራትም አይቻልም። እና የትንሽ ግሩፖቹን ነገር ያው እሱም እየሰራንበት ስለሆነ አትሊስት በዛ የተሻለ ራሳችንን እናበቃለን ብዬ አስባለሁኝ። ቴሌግራም ግሩፑን ጆይን ማድረግ እንዳትረሱ ለማለት ነው። ኢንጂነር ነው ኢንጂነር ከፍ ያለው እና ጆና ለእናንተ የመጨረሻ ዕድል ስጥና እናጠቃለን የዛሬውን ውይይት። ሰላም ያስፈድ እሰማለሁ። እንዴት ነህ? እኔ እንኳን ሰላም ልል ብዬ ነው የገባሁት። ምናልባት ረስተኝ ይሆናል። ድሬዳዋ ዩኒቨርሲቲ በፊት ታስጠናን ነበረና ስላየው በጣም ደስ ብሎኛል። አይ ቲንክ ስለ ጂኦፖለቲክስ ዲስከስ ያደረጋችሁ መሰለኝ። ሌላ ጊዜ እመጣለሁ። ምናልባት ካስታወስከኝ ከነ ካሌብ ጋር አንተ ጋር ጆይን የምናደርግ የነበርን ልጆች ነን። ሰላም ነህ ልልህ ነው። ቴንኪው ከፍ ያለው በመልክ ሳይህ አስታውሳለሁ። ስም ብዙ ጊዜ እረሳለሁ፣ ግን በመልክ ሳይህ አስታውሳለሁ። ወይ በውስጥ እንወራለን። ቴንኪው ስለመጣ። ቴሌግራም ግሩፕ ውስጥ መግባት እንዳትረሳ። የቴሌግራም ግሩፑ ስሙ ተራማጅ ሪዲንግ ሰርክል ነው የሚባለው። ሊንኩ ባዮ ላይ አለ። ፌስቡክም ላይ ታገኙታላችሁ። ሰርች ማድረጋችሁ ታገኙታላችሁ። ጆና የመጨረሻ እድል ለአንተ ልስጥህ። እንደ መጠቅለያ ግን በእኔ በኩል ያው ዛሬ ራሳችን ለቮካብለሪዎቹ ለምንድን ነው ለቃላቶቹ ራሳችን ለማስተዋወቅ ነው የዛሬው ንባብ የነበረው። ያለፉት 3 ሳምንታት ንባብ፣ የሚቀጥሉ 3 ሳምንታት ግን በኮንተንት ዋይዝ በደንብ ጠለቅ ያሉ ነገሮች ናቸው የሚኖሩበት። መጽሐፎቹን ሁሉ መጽሐፎች አሉ ግሩፕ ውስጥ ቴሌግራም ግሩፕ ውስጥ እያነበባችሁ እንገናኛለን የሚቀጥለው 15 ቀን ብዬ ተስፋ አደርጋለሁኝ። ጆና አንተ የመጨረሻ መጠቅለያ ነገር በልና እንጨርስ። ኦኬ አይ ቲንክ አንድ ፖይንት ላይ ብቻ ነው አስተያየት መስጠት ፈልገው። መጨረሻ ላይ ያነሳው ሀሳብ ነበረ ኢትዮጵያን ልክ እንደ ሪምላንድ ነው ሀርትላንድ ምናምን ያነሳልኝ። አይ ቲንክ እዛ ፖይንት ላይ የመጀመሪያው ነገር እንትኖችን መለየት አለብን ብዬ አስባለሁ። ሀርትላንድ የሚለው
ከየትኛው አንጻር ማለት ሬድ ሲን ልክ እንደ ሄርትላንድ ወስደ ነው ከሆነ ኦኬ፣ ምናልባት ኢትዮጵያን ልክ እንደ ሪምላንድ ምናምን የመውሰድ እንችላለን። ግን ሄርትላንድ የሚለው በኦሪጂናል ኮንሴፕቱ ከሆነ የምንሄደው ግን ሄርትላንድ የምንለው ይሄ ራሽያ፣ ሰርቢያ እና ካዛኪስታን ምናምን አካባቢ ያለው ነው። እነዚህኞቹን ደግሞ ፕሪፌር ላይ ያሉት ወይ ደግሞ ሪምላንድ ብለን የምንጠራቸው ደግሞ ዌስተርን ዩሮፖችን፣ ተርኪን ምናምን አይነት ነገር ስለሆነ ማለት ነው። የተነሳንበት ፖይንት አይ ቲንክ የኢትዮጵያን ሁኔታ ለመረዳት አይ ቲንክ ቾክ ፖይንት ላይ ነው መነሳት አለብን ብዬ ማስበው፣ ሬድ ሲ አካባቢ ያለው ነገር ስላለ ማለት ነው። ሌላው ጂኦግራፊካል ፊገራችን ላይ ደግሞ ተነስተን በዚህ ምንድነው ሪምላንድ ማድረግ እንችላለን። ወይም ይሄኛውን ምንድነው የምንለው ሬድ ሲ ልክ እንደ ሄርትላንድ ወይ ደግሞ ልክ እንደ ዋና መሰረታችን አድርገን ተነስተን ማለት ነው ከሲ ፓወር ጋር ያለን ቅርርብ በዛ ተነስተን ግን ሞር ኢትዮጵያን ይገልጸናል ብዬ ማስበው ይሄ ጂኦግራፊካል እንትናችን አላደር ፊገራችን ወይ ደግሞ ሪጂናል ስትራክቸር ሶሪ እዛ ውስጥ የስፔር ኦፍ ኢንፍሉዌንስ ቦታ ላይ ነው የምናገኛት ብዬ አስባለሁ። ከዚህ ካለነው ከሬድ ሲ ጋር የሚያገናኘን ነገርና ሪጂናል እንትናችን ምንድነው ስትራክቸራችን ኢንፍሉዌንስ ሊያደርገን ጆና ቴንክ ዩ በጣም ማለት ነው። የመጨረሻ ነገር ለማለት ያው ድምጻችሁን ለመስማት በጣም ቸግሬያለሁ ዛሬ ሶሪ የሚቀጥለው ይስተካከላል ብዬ አስባለሁኝ። ጥያቄውን ያነሳሁት እንዴት ነው እንደ ሄርትላንድ ምናምን ማየት እንችላለን ነው ያልኩት። የፊልኬሊን ጽሁፍ ላይ ካነበባችሁት ኦፍኮርስ ሄርትላንድ ዩሬዥያ ነው ማኪንደርስ ያመጣው ራሽያ ምናምን አካባቢ እያሰበ ነው ማፑን የሚሳለው። ግን ፊልኬሊ ሁሉም ነገር ዲፋይን ማድረግ አለብን ብሎ ስለሚል አሁን ባለው ሁኔታ ለምንድን ነው አሜሪካን እንደ ሄርትላንድ ማን ቆጥራት ምናምን የሚል አርጊውመንት አለው ምዕራፉ ላይ ካነበባችሁት እና በዛ አንፃር እንደገና ዳግም ማየት እንችላለን ወይ ያለንበትን አካባቢ በሚል ነው እንዴት ነው የሚል ጥያቄ ለመወያየት ያነሳሁት። ኤኒዌይስ እንዳልከው ለቾክ ፖይንት ቅርብ ቦታ ላይ መኖራችን ከዛ ዙሪያችን በሙሉ ብዙ ድንበር መኖሩ ድንበሩ ኦርጋኒክ አለመሆኑ ሰምሃው ኢንሰርክልድ የሆነች አይነት ሀገር እንድትመስል ያደረገ ይመስለኛል። እዛ አካባቢ ላይ ይመስለኛል ማግኘት የምንችለው ኢትዮጵያ የቱ ጋር ናት በእነዚህ ቲዮሪዎች ውስጥ የቱ ጋር እንፈልጋት የሚለውን ያው ሻተር ቤልት ቅድም እንዳለው በደንብ አለ። ኤኒዌይስ ቴንክ ዩ በጣም ስለተገኛችሁ ዛሬ። የመጨረሻ ማሳሰቢያ በድጋሚ ግሩፑን መቀላቀል እንዳትረሱ። በደንብ አንብበን እንደዚሁ ከ15 ቀን በኋላ እንገናኛለን። የአካል ኢንፐርሰን ውይይቶቹም እንደተጠበቁ ናቸው ማለት ነው። ቴንክ ዩ ስለመጣችሁ። ጨርሻለሁ በኔ በኩል።